ሰላም ሰላም ውድ የምኩራብ ሾው ተከታታዮቼ እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። ዛሬም እንደተለመደው በአዲስ እንግዳ መጥቻለሁ። የዛሬ እንግዳዬ በጣም ተወዳጅ ዘማሪ ነው፣ ሰባኪ ነው፣ አገልጋይ ነው። 8 የዝማሬ ሰንዱቆቹን ሰጥቶናል። በዝማሬዎቹ በጣም ብዙዎች ተባርከናል፣ ተጽናንተናል፣ ክፉ ቀኖቻችንን አልፈናል። ብዙዎች በሱ ዝማሬዎች ጌታን አግኝተዋል። እንዲሁም ደግሞ ከወንጌላውያን አጥር ውጭ ያሉ ሰዎች በጣም በዝማሬዎቹ እንደሚባረኩ እንደሚጽናኑ ብዙ ጊዜ ሲመሰክሩ እንሰማለን። ባለትዳርና የሁለት ልጆች አባት ነው። ስለሱ ብዙ ማለት ይቻላል፣ ግን ብዙ እንዲባልለት አይፈልግም። ስለዚህ በምናደርገው የቃለ መጠይቅ ጊዜያችን ካስባለን ስለሱ እያወራን እንቀጥላለን። ግን በጣም የምንወደው ዘማሪ ነው። ይህን ዘማሪ ዛሬ ደግሞ እንግዳ ማድረግ እድል ስላገኘው እጅግ በጣም ደስተኛ ነኝ። ተወዳጁ ዘማሪ ፓስተር ዳንኤል አምደ ሚካኤል የምኩራብ ሾው ዛሬ እንግዳ ነው። በዚህ አብራችሁን ቆዩ፣ አብራችሁን አሳልፉ። የሚባክን ጊዜ አይኖራችሁም። መልካም ጊዜ። ፓስተር እንኳን ደህና መጣ። እንኳን ደህና ቆየኝ። ቴንኪው ስለጋበዛችሁኝ። ተባረክ። እኛም እናመሰግናለን። ብዙ ልል እያልኩኝ አትፈልግም ስለማቅ ያው እየቆረጥኩ በወሬያችን እንግዲህ ስለኛ ብዙ ተባለ፣ እኛ ብዙ ታየን ትላለህ ብዙ ጊዜ እና እኛ ትንሽ እንፍዘዝ ስትል ስለምሰማ ለዛ ነው የተቆጠብኩት ማለት ነው። አይ ጌታ ይባርክ። አሜን። ፓስተር በጣም አመሰግናለሁ ይህን እድል ስለሰጠኸኝ። የመጣኸው ለሌላ ፕሮግራም ነው፣ ግን ፈቃደኝነትን እዛ ሆነ ደውዬ በደንብ ሀምብል ሆነ ስለፈቀድክልኝ ስላበረታታኝ በጣም አመሰግናለሁ። ይህ ለእኔ ትልቅ እድል ነው። ያንተ አይነትን ሰው እንግዳ ማድረግ በሚሊኒየም ውስጥ የሚሳካ ኦፖርቹኒቲ ነው። ለእኔ ትልቅ ክብር ነው። ይህን ሪከርድ ማድረግ፣ ይህን አንተን ሆስት ማድረግ በቃ በአገልግሎት ዘመኔ አንድ ካረኳቸው መልካም ነገሮች ይሆኑልኛል። ለዛ በድፍረት እናገራለሁ። ይሄ እንትን እያረኩ ምናምን ሳይሆን በቃ በድፍረት እናገራለሁ። እንደዛ ነው የሚሰማኝና ቴንኪው ስለሰጠኝ እድል። ቴንኪው፣ እግዚአብሔር ያክብርልኝ። አሜን። ፓስተር የመጣህበት ፕሮግራም ስላለ በሱ አንስቼ ልጀምር። ለክብሩ የተሰኘ አምልኮ ድግስ ደግሰን የመጣው እውነት ነው። በጣም ቆንጆ ጊዜ እንደነበረ በቦታው የተገኘን አይተናል። በጣም መልካም ጊዜ ነበር። እግዚአብሔር የሰጠን ካሰብነው ከለመንነው በላይ ነው እግዚአብሔር ያደረገልን። በጣም ጥሩ የሚያስደስት ሁኔታ ነው። ብዙ ተባርከዋል፣ ብዙ ህዝብ ተገኝተዋል፣ ብዙዎች ደግሞ ጌታን አግኝተዋል። እግዚአብሔር ይመስገን። ያ በጣም ደስ የሚያሰኝ ነው። አጠቃላይ ፕሮግራሙ ጥሩ አድርጎ ግቡን የተሳካ ፕሮግራም ነበር። ስለዚህ ደስተኛ ነበርክ በነበረው ፊድባክም በዕለቱም ላይ በነበረው? እውነት ነው። በዕለቱም በሆነው ነገር በራሴ ፐርሰናሊ ኤክስፔሪየንስ ባረኩት። እንደገና ደግሞ ከፕሮግራሙም በኋላ ሰዎች የሀሳብ አስተያየት ሲሰጡ ከሰማሁት በጣም የተሳካ ፕሮግራም እንደሆነ ነው ምስክርነት የሰማሁት። በራሴም ግምገማ ጌታን ያመሰገንኩበት ፕሮግራም ነው። የሚገርም የጌታ መገኘት ነበር። ያንተ ፕሮግራም ላይ ከዚህ በፊት እኔ ቀጠና 2 ሙሉ ወንጌል ተሳተፍያለሁ። በዛ በነበረው ፕሮግራም እጅግ በጣም እንደዚህኛው ፕሮግራም ተባርኬ ሐሴት አድርጌ ነው የሄድኩት። የዛን ጊዜ ቪዲዮዎችም ሙሉ አልተለቀቀልንም፣ ግን የተወሰኑትን ሁልጊዜ እያየው ባረክባቸዋለሁ። ግን በጣም የተነካሁት ወጣቱ ትውልድ በብዙ መነካት፣ በብዙ የጋለ የጌታ ፍቅር፣ በብዙ እንባ ሲያመልክ ሳይ ቤተክርስቲያን ተስፋ አላት። ዛሬም ጌታን የሚወድ ጌታን ትውልድ የሚፈልግ ትውልድ ስለ ጌታ ሲዘመር የሚነካ አለ የምር ብዬ አመስግኜ ነበር የወጣሁት። ይሄን ለአንተም ገልጭ እልሃለሁ። በድጋሚ አሁንም እንደዛው ተሰማኝ። ዳኒ ስለሆንክ ነው ወይስ የተለየ ነው? ግን አንተስ ያን እንዴት አስተዋልከው? እንዴት ተሰማ? ለእኔም በጣም ትልቅ ነገር ነው። እግዚአብሔር ይመስገን እነዛን ወጣቶች በፓሽን በትልቅ ግለት ጌታን ሲያመልኩ ሳይ፣ የአንዳንዶችንም ባሳይ
በቃ በጣም ተሰጥተው ሲያመልኩ ሳይ በዛ በአዳራሽ ውስጥ ብቻ ሳይሆን ፕሮግራሙ ካለቀ በኋላ ራሱ ውጭ ላይ ወጥተው በድፍረት የጌታን ኢየሱስ ክርስቶስን አዳኝነት ሲናገሩ ሴቶቹ ወንዶቹን ሳይ በጣም በጣም ልብ የሚነካ ነው። እንዳልከው ተስፋ ነው። እግዚአብሔር ይመስገን የነገዋ ቤተክርስቲያን አገልጋዮች መሪዎች ናቸው እነዚህ። ምክንያቱም ትውልድ ይመጣል ያልፋል፣ የሚቀጥለው ትውልድ ይተካል። የነገዋ ቤተክርስቲያን ተስፋ አላት ማለት ነው እና በጣም ደስ ብሎኛል። በእርግጥ እነሚንታይም ሸክምም ነው፣ የጸሎት ሸክምም ነው። እነዚህን ወጣቶች በጥሩ ክርስቲያናዊ መንገድ የሚመራ የሚያሳድግ በብዙ አይነት መልኩ በመሪነት በአገልጋይነት ይህን ኃላፊነት ወስዶ ተሰምቷት ቤተክርስቲያን ሆነ ያለችው ብዙ ነገር መሰራት አለበት ብዬ አምናለሁ። እንደ ሸክምም ነው፣ ደስታም ቢኖረው እንደሱ አይነት ስሜትም አለው። መጋራው ነው። መሪዎችን ማየት አለባቸው ብዬም እኔ አምናለሁ። አንዳንዴ በብዙ ያው በቃለ መጠይቃችን እናነሳለን። አሁን ባለችው ቤተክርስቲያን ብዙ ሰው የተለያየው ቀሳ ሐዘኔታም ቁጭትም ብዙ ነገር በሚልበት ሰዓት ይሄን ስታይ ደግሞ እነኚህ ልጆች ሌስ ምን እየሰራን ነው፣ ወጣቱን እንዴት እያደረግን ነው አሉ እጃችን ላይ ስቲል የሚል አለ እና እኔ መጋራዋለሁ። ይሄን ያ እውነት ነው፣ የሁላችንም ሸክም ነው። በዚህ አቅጣጫ ከኮንሰርት አኳያ ፓስተር ብዙ ትችቶች ይሰነዘራሉ። ፓስተር ዳኒም እንደው በዚህ ትራክ እንዴት ደግሞ ይገባል ብለው አሁንም አንዳንዶች እንትን ይላሉ። ግን አጠቃላይ ኮንሰርት በተሰኘው አስፈላጊነቱ ምንድነው? አንዳንዱ እንደ ፈንጠዝያም ይቆጥረዋል። እንደዚህ ችግር ውስጥ ሆነን እንደዚህ ከሀገር እንዲያባለችበት ሁኔታ በየጊዜው እንዲያምልኮ ድግስ ማድረግ ተገቢ ነው ይላሉ። ከዛ ደግሞ ኮንሰርት ላይ የሚሆኑ ነገሮችን አንዳንዶች ውጭ ያሉ ሰዎች ሚስ አንደርስታንድ አድርገው ኤግዛይትድ ሆነው የሚያመልኩ ወጣቶችን የጭፈራ ስሜት ውስጥ ሆነው እንደዛ እንደሚያደርጉ መድረክ ላይ አሁን ካለው ቴክኖሎጂ ጋር ተያይዞ ያሉት መብራቶቹን ምኖቹን እንደ ብልጭልጭ ነገር ወይም ደግሞ ከሌላው ከዚሁ ከዘፈሩ ወይም ከሌላ ዓለም የተጋራ ነው እንደዛ መሆን የፈለግን አስመስለው ፕሬዘንት ሲያደርጉት ያደርጋል። እሱን ትችት ትጋራዋለህ? ሁለተኛ የዚህኛው ኮንሰርት አላማው ግቡ ቅድም ግቡ መጥቷል ብለኛል። ግቡ ምን ነበር? ኦኬ ጥሩ። አይ ቲንክ አላማው ብነሳ በሁለት አላማ ነው። አንደኛው ብዙ ሰዎች እንደዚህ ያው ኒውትራል የሆነ ቦታ ላይ እንደዚህ አይነት የመዝሙር ዝግጅት ሲደረግ ይመጣሉ፣ ቀሏቸው ይመጣሉ። ሌላ ቦታ ከሚሄዱ ቸርች ምናምን ከሚሄዱ ይሄኛው ይቀላቸዋል። ያላመኑ ሰዎች ማለት ነው። yes so እነዛ ሰዎች ቀሏቸው እንዲመጣ ያደርጋል። ስለዚህ ከወንጌል ምስክርነት አንጻር ነው አንደኛው ግብ ወንጌልን በዚህ ውስጥ ለሰዎች ለማድረስ ነው። ሁለተኛው ደግሞ የእግዚአብሔርን ጸጋ ለአማኞች ያን የእግዚአብሔርን ጸጋ ለማካፈል እግዚአብሔርን ደግሞ እግዚአብሔር በሰጠን ጸጋ ለማምለክ ለማመስገን እግዚአብሔርን ከፍ ከፍ ለማድረግ የተዘጋጀ ዝግጅት ነውና ከውጤቱ እንግዲህ እንዳየነው አንደኛ ወጣቶች ኢንስፓየርድ መሆናቸው የአገልግሎትን ፍሬ ያሳያል። ከዛ ወጥተው በዛ ግለት ያደረጉት ነገር ሲሳደቡ አላየናቸው፣ ድንጋይ ሲወረውሩ አላየናቸው። ግን የጌታን ኢየሱስ ክርስቶስን ስም እየጠሩ በፓሽን በትልቅ ግለት ሲናገሩ ሲሰብኩን ያየናቸው። ለዚህ ነው በደንብ ግቡን መጥቷል ያልኩት። ከማነጽና ኢንስፓየር ከማድረግ አንጻር ይሄ ነበር የልባችን ሸክም፣ ጸሎታችንም ይሄ ነበር። ብዙዎች በቃ
እንዲነቃቁ እንደገና ጌታን ለማምለክ ለማመስገን ወንጌልን ለመመስከር እንዲነቃቁ ለማድረግ ነው ጸሎት። ይሄ ነገር እንዲቀጥል ነው። ሁል ኮንሰርት ኖረም አልኖረም እንዲቀጥል ነው በሰዎች ህይወት ውስጥ ጸሎት የሚሆነው ማለት ነው። ይሄ ነው። እነዚህ ናቸው ዓላማዎቹ። እንግዲህ አሁን እንደዚህ አይነት ዝግጅት ሲዘጋጅ ሚውዚክ ነገር ስለሆነ ሳውንድ አለ፣ ደግሞ ያንን ዲኮሬት የማድረግ ቦታውን የማስዋብ ነገር አለ። ያ ከዛ ቦታውን በማስዋብ ስራ ውስጥ ደግሞ የምንጠቀማቸው ነገሮች ላይቲንግ የመሰሉ ደግሞ ባክግራውንድ ግራፊክስ እነሱን የመሳሰሉ ነገሮች አሉ። እነዚህ በራሳቸው ሪሊ ወርሺፕ አይደሉም ወይንም አምልኮ አይደሉም፣ ግን ኢንሃንሲንግ ኤሌመንትስ ናቸው የሚባሉት በዚህ በዝማሬም በዚህ በአርቱ ነገር ውስጥ ማለት ነው። በእኔ አመለካከት የዓለምን ነገር ኮፒ ለማድረግ አይደለም። ምንድነው አሁን ጀነሬሽን ቱ ጀነሬሽን ነገሮች አመለካከቶች ይለወጣሉ። ከድሮ ጀምሮ ብትነሳ ቀስ እያልን አዳፕት ያደረግናቸው ነገሮች አሉ። ሃርም የሚያደርጉ ካልሆኑ በስተቀር ብዙም መቃወሙ ጥሩ ነው ብዬ አላስብም። ሰዎችን የሚያሰናክል አይነት ነገር መሆን አለበት ብዬም አላምንም። ግን ሰምሃው ባላንስ የሆነ ነገር መሆን አለበት። አሁን ወጣቱ ጀነሬሽን ያንን ዲማንድ ያደርጋል። በቃ እንደዚህ አይነት ነገር አሁን ለኛ ነው እንጂ ጥያቄ አሁን ላለው አዲስ ጀነሬሽን እልል በሉ ስላቸው ጩኸት ነው የሚጮሁትና እሱን የገረመኝ ነገርና በእልልታ እስቲ በጭብጨባ እግዚአብሔር እናከብራለን ስል ጩኸት ነው የሚጮሁትና እኛ ነን እልል የምንለው። ወጣቶቹ እልል ሲሉ አይቻቸዋልና ሰማው የሆነ ሽፍት አለ ማለት ነው። ገባ? አሁን እኛ እልልታ ነው የለመድነው። አሁንና ለምን ይጮሃል? እኔም እላለሁ እኮ እንደው ጩኸቱ እንትን ባይዘው አንዳንድ ጊዜ ኢንኢር ሞኒተር ስጠቀም ጩኸቱም በቃ እንትን ስለሚለኝ ሲል ያደርግልኛል። ጥሩ ነው እንትን ለማለት ምንድነው ይሄ እንደዚህ አይነት ነገሮች ሁልጊዜ ይኖራሉ። አሁን ብቻ ሳይኖር የሀሳብ ልዩነቶች ይኖሩናል በእንደዚህ አይነት ነገሮች ላይና እኔ ሀሳቡ ትችትም ፓስተር እንደው ዝም ብዬ ድሮ ጎተራ ሙሉ ወንጌል ድም ብዬ ሳልፍ ልጅ ሆኜ 7ኛ ክፍል በጌታ ሳሎን ይሄድ ነበር። ቅዳሜ ከሰዓት ፕሮግራም አዳራሹ ሙሉ ነው። ጥቅጥቅ ያለ ሙዚቃ ሰምቼ ነው የምሄደው። እንግዲህ ድሮ ሳውንድ ምናልባት ሞንታርቦ ሊሆን ይችላል፣ ታውቀው ትችላለህ። ኪቦርድ ምናምን ህዝቡ እየዘለለ እንግዲህ እያመለከ ነው። እንግዲህ በጌታ ሳሎን የምናውቀው እንግዲህ ጴንጤ ይዘላል ይጨፍራል ነው። ሰው ድኖ ሲገባው በምንድን ነው የሚዘለው የሚለውን ሪዝን አውት ሲያደርግ ነው እየተነካ አብሮ የሚዘምረው። አቧራ በአቧራ ቤቱ ሆኖ ምናምን ሆኖ እንትን ሆነና የዛን ጊዜ ያለፈና ዛሬ ባክግራውንድ ማጋረጃ አይደለም ያለው ስክሪን ነው። ያኔ አንድ ኪቦርድ ነው የነበረው። አሁን 2 ቤዝ ጊታር፣ 3 ሳክስፎን፣ 2 ኤሌክትሪክ ጊታር፣ ኪቦርድ ምናምን ሆኖ ከዛ በጣም ቆንጆ ከሆነ ሳውንድ ጋር የሚፈጥረው ድምፅ ራሱ ለአንድ ወጣት ይሰጣል። ተናለ የአምልኮ ሪዝን እንዳለ ሆኖ ማለት ነው። እውነት ነው። ልዩነት ግን አይታየኝም በዛ። አሁን የሰውን መንፈሱ ነው ምናምን ብለን ሄደን ካልገመትም በቀር በፊትም የተነካ ሰው በኪቦርድ በዛ ሞንታርቦ እየዘለለም ምን እያለም ተንከባለለም ኢቫንጀሊካል ጋር እሱኛው አምልኮ ታይፕ ተለምዷል። ምንድነው እኔ እንደው ጠቅለል ባለ መልኩ አንዳንድ ኢቨንቶች ውስጣቸው ሆነ ኤክስፒሪየንስ ስታደርጋቸውና ውስጡ ሳትገኝ ከውጭ ሆነ ነገሮችን ስታያቸው አንድ አይነት አይደለም። አሁን አንዳንድ ኮሜንቶችን ሳይ ኮንሰርት ሄጄ አላውቅም የሚል አንድ ነገር አነበብኩኝና ግን ሄድኩኝ። ሰምሃው እነዚህ ልጆች ለምንድን ነው የሚጮሁት ብዬ ኮምፕሌን አደረግ ነበረ ድሮ አለ። ግን
የነበረውን የአምልኮውን ነገር የወርሺፑን ነገር ኤክስፒሪየንስ ሲያደርግ ሰማው some kind of understanding ውስጡ እንደተፈጠረበት እንደዛ አይነት ኮሜንት አይቻለሁ። ስርዓት መኖሩ በጣም የማምንበት ነገር ነው። ሁለተኛ ደግሞ የምንለውን ነገር ሪሊ እያልነው ነው ወይ ነው ዝም ብለን በስሜታችን ብቻ ነው የሚለውን እሱም ማቹር እያደረግን መሄድ አለብን። የጌታን ስም ስንጠራ በእውነት በትልቅ ሬቨረንስ መሆን አለበት፣ በአክብሮት መሆን አለበት። ስሜታችን ላይ ብቻ መሰረት ያደረገ ሳይሆን ስሜት ያለን ሰዎች ነን። በስሜት ነው ኤክስፕረስ የምናደርገው የምንገልጠው። ስሜት አልባ የሆነ አምልኮ የለም። አለ ስሜታችን። ብናለቅስ ማልቀስ ስሜት ነው ባይዘዌ እልልታ ስሜት ነው፣ መጮህም ስሜት ነው። ግን ያንን እንዴት አድርገን ሌሎችን ዲስትራክት በማይረብሽ መልኩ በስርዓት እናድርገው የሚለው ነው ጥያቄውና እንግዲህ ይሄንን በሂደት በማቹሪቲ በብስለት እያስተማር የሚሆን ነገር ነው። ስለዚህ እንደዚህ አይነት ነገሮች ይኖራሉ፣ የሀሳብ ልዩነቶች ይኖራሉ። ስለዚህ I don't know how to answer it ግን በነበረው ፕሮግራም በነበረው ዝግጅት እና እኔ በግሌ ኤክስፒሪየንስ ባረኩት ሌሎችም ደግሞ ከሰጡት ምስክርነት አንጻር ያን ያህል ዲስትራክት የሚያደርግ የሚረብሽ ነገር ነበር ብዬ ማለት አልልም። ምክንያቱም ያው ኦፍ ኮርስ በኤክሳይትመንት ሲያመልኩ ነበረ። እልልታ ነበር፣ እልልታ ነበር፣ ጩኸት ነበረ፣ ጭብጨባ ነበረ፣ አልፎ አልፎ የሚያፏጩም ነበሩ። ስለዚህ ኒው ጀነሬሽን ያንን እንዴት አቀድም እንዳልኩ ነው እንዴት አድርገን ወደ ብስለት እና ደግሞ በጥሩ መልኩ ሊድ እናርጋቸው የኛ የቆየነው ሰዎች ኃላፊነት ነው ብዬ ነው ማስበው። የክሪቲሳይዝ ብቻ ማድረግ መፍትሄ አይሆንም። አይ ተጠግቶ አስጠግቶ ወዶ በፍቅር መምራት ነው የሚያስፈልገው ብዬ ነው ማለት። ወደኋላ ለመለስ ፓስተር፣ ይሄ ቅርቡ ኢቨንት ስለሆነ ነው። ምናልባት ሌላ ቦታ መድረኮች ላይ ስትመሰክር ሰምቻለሁ፣ ግን እንደው ያሳጠል ጌታን እንዴት በምን ሁኔታ አገኘ? እንዴት ነበር የመጀመሪያ ኢንካውንተር ከመንፈስ ቅዱስ ጋር ነበረ? እኔ ያው ብዙ ቦታ ተናግሬዋለሁ እንደዚህ አይነት ኢንተርቪዎች ላይ ጌታን ያገኘሁት ወይም ደግሞ ያገኘኝ ይላሉ ሰዎች። እኔ እምላለሁ የ8ኛ ክፍል ተማሪ ሆኜ ነው ጌታን ያገኘሁት። በዛን ጊዜ አሁን እንደዚህ አሁን የወንጌላውያን አማኞች ቁጥር ብዙ አልነበረም። የመንግስት ለውጥ ሳይሆን ኢህአዴግ ሳይገባ በፊት ማለት ነው። በስደቱ ዘመን ማለት የዛን ትንሽ ነበር። ኦፍ ኮርስ ቀደም ብለው እንደነበሩት ክርስቲያኖች ባይሆንም ኤክስፒሪየንሱ ነበሩ የተወሰኑ ነገሮች። 81 ዓመተ ምህረት ነው። በዛን ጊዜ እንዳልኩ አማኞች ቁጥር ትንሽ ነው። ሰፈራችን ውስጥ የመጡ ቤተሰብ ነበሩ ከሌላ ቦታ ላይ በትምህርት ምክንያት ይመስለኛል። ከነዛ ቤተሰብ አንዱ ወንድም ነው ለእኔ ጌታን የመሰከረልኝ። ድንገት አጋጣሚ በሚመስል በክርክር መሃል ገብቼ ነው ጌታን ያገኘሁት። እንደዛ ነው ባጭሩ ስናገረው ማለት ነው። ሐረር ነበርክ? ሐረር ነው። እንዴት ነበር የሐረር የመጀመሪያው የአገልግሎት ዘመን አነሳስህ? በዛ ያሳለፍከው ትዝታ? ሐረርስ ያው ብዙ ትዝታ አለኝ። ኦፍ ኮርስ ተወልጄ ያደግኩበትን ቦታ ስለሆነ የልጅነት ጊዜን ያሳለፍኩት እዛ ነው። አገልግሎትን ህይወትን በተመለከተ አገልግሎት ስጀምር በጸሎት አገልግሎት ነው የጀመርኩት። በወቅቱ በጣም ደስ የሚል ሪቫይቫል ጊዜ ስለነበር ሰዎች ሁሉ በእግዚአብሔር መንፈስ እየተሞሉ በእግዚአብሔር ጸጋ እግዚአብሔርን የሚያገለግሉበት ጊዜ ስለነበር የጸሎት አገልግሎት ውስጥ ነው መጀመሪያ አገልግሎት የጀመርኩት።
ያኔ ሃይስኩል ተማሪ እያለ ወንጌላዊ አማኝ በመሆን ምክንያት ተባረርክ ከቤት? ያ ምንድነው የተለመደ ነው እንደሱ አይነት ነገር። አሁን ቤተሰቦቻችን እድር አላቸው እንደዛ ነው። ቤታችሁ ጴንጤ ልጅ ያላችሁ ከእድር ትባረራላችሁ የሚል ነገር ስለነበር ያው ማዘር ለተወሰነ ጊዜ ወይ ስላሴ ቤተክርስቲያን ሂድ ወይ ከዚህ ቤት ወጣ ብለኝ። ስላሴ ምን ሄድና ደረም አይደለም እዛ ሂድ ተሸሸግ። አይ አይደለም እዛ ሂድ ስላሴ ይሄድ ካምልክ ወደ ስላሴ ተበለስ ወይም እዛ ወይንም ደግሞ ከዚህ ቤት ሂድ ተባልኩ። በቃ እኔም ሄድኳ ወጣሁ። ግን ከዛ በኋላ ባክ ኤንድ ፎርዝ አደርጋለሁ። ቤተሰቦቼ ቀስ እያሉ አንድ በአንድ ጌታን አግኝተዋል። ማዘርም ጌታን አገኙ? ያ በጣም እንዴ እሷ አግኝታ ጌታን ቆይታ አገልግላ በጸሎትም ብላ ወደ ጌታ ሄደች። ሌሎችም ሁሉም በጌታ ሆነዋል። ሁሉም ማርካ ሀረር ያሉት እህቶቼ እናቴ አያቴም ጭምር ነው። የዛን ጊዜ በጣም እንደ ወጥተህ በቃ ያሳለፍከው ቻሌንጅ አለ? ወጣት ነህ ከቤት ቻሌንጅ ነው በቃ ከዛን ጌታን ካገኘሁበት ጊዜ አንስቶ በአገልግሎት ባሳለፍኳቸው ትምህርት ቤት ለምሳሌ ሃይስኩልን በራሴ ነበር የተማርኩት። ከቤት ስለተባረርክ ማለት? ከቤት ውጭ ነው ያለሁት። 3 ሆነን የምንኖርባት ቤት ነበረች ወደ 6 ዓመት። በዛን ጊዜ ብዙ ቻሌንጆችን አሳልፍ ያለው፣ ግን ያው ጥሩ ትምህርት ቤት ነበር ለኔ፣ እግዚአብሔር ይመስገን። ስለዚህ ብዙ መዝሙሮች ሰጠኝ በዛ ውስጥ እግዚአብሔር። ሃይስኩል ሆነ ማለት ነው? ሃይስኩል ብዙ መዝሙሮች ሃይስኩል ነው የጻፍኩት። ከ10ኛ 11ኛ 12ኛ ክፍል። ስንት ዓመት ነህ በእድሜ ያኔ? ጌታን ሳገኝ 15 between 15 and 16 years። አሁን ስንት ዓመት ነው ፓስተር? እኔ ብቻ ነው የምጠይቀው ሜዳ ላይ ተኬን በመጨረሻ እድሜ የተነገርኩት እኔ ነኝ። እውነት አለ? ተናግሯል መጨረሻ። ስንት ዓመቴ ነው? የተመለሰ ኢንተርቪውን ሰማ አለ። ግን ፎር ዘ ሪከርድ ታላቁ ነኝ፣ የተኬ ታላቅ ነኝ ብዬ ነው ማስበው። 50 ዓመት ሆኗል? 50 ይሆነኛል። ያ አሁን 51 ዓመት ሆነኛል። ሽበት የለህም አይደል? ሽበት የለኝም። በጣም ቆዳ ሁላ የልጅ ነው። በጣም ይሉክ ያንገር በጣም ቲንክ መዘመር ጥሩ ሳይሆን አይቀርም። ስለዚህ በ10ዎቹ ዕድሜ መዝሙር ኦልሬዲ መጻፍ ጀምረሃል ማለት ነው? ያ አሁን ለምሳሌ ቁጥር 1 ላይ ያሉ ብዙ መዝሙሮች 10ዎቹ ቤት የተጻፉ ናቸው። በጣም ሰው የሚወደው በጣም በልጅነት የጻፍኩ ለአንድ ይረዳል ይደግፋል፣ ያኔ ሆነ የኔ ወዳጅ ኢየሱስ ነው፣ ዋው ኢየሱስ ነው ያከበረኝ፣ ዋው የይሁዳ አንበሳ ቁጥር 1 ላይ ያሉ፣ ቁጥር 2 ላይም እንደዛው ያሉ መዝሙሮች አሉ። ብዙ ናቸው። ቁጥር 1 አልበም መቼ ነው የመጣው? 88 መሰለኝ። 88 ተማሪ እያለ ማለት ነው? ኖ ጨርሻ 88። ቁጥር 1 እና ቁጥር 2ን ስታወጣ የነበረው ህይወት ምን ይመስል ነበር ያኔ? እንዳልከው እንግዲህ በዛው ድረስ ከሆነ እነኛ የዘመርከው ምንድነው? ቲንክ ያ መዝሙሮቹ እኮ ቆይተዋል እኮ። አሁን ለምሳወጣ ቁጥር 1ን ሳወጣ ኦልሬዲ እኔ ብዙ መዝሙሮች ጽፌያለሁኝ በዛን ጊዜ ማለት ነው። አገለግልም ነበር ከአንዳንድ ከተሞችም፣ ሀረር አካባቢ ሀረርጌ ውስጥ የተለያዩ ከተሞችም አገለግል ነበረ። by the time ካሴት ሳወጣ ቁጥር 1 ብዙ መዝሙሮች ጌታ ሰጥቶኝ ነበረ። ያ እስከዛን ጊዜ ድረስ ያው ብዙ ቻሌንጆች ውስጥ አልፌያለሁ። ከዛ አዲስ አበባ ሙቭ አደረኩኝ። እዚህ አባቴ ሌሎች ወንድሞች እህቶቼ ይኖሩ ነበር። እዛ አብሬ መኖር ጀመርኩኝ እያገለገልኩኝም። ከዛ በኋላ ህይወቴም አገልግሎቴም እየሰፋ መጣ። ህይወቴም ጥሩ ያን ያህል በኑሮ የምቸገርበት ነገር ውስጥ አልነበርኩ። ሞር ኦፍ ፋይናንሻል እንትን ነበር በጣም ስትረግል እዛ ሀረር እያለ? የዛን ጊዜ ጀስት ያው ወጣት ተማሪ ሆነ ሶርስ ኦፍ ኢንካም ስለማይኖር
እንደሱ አይነት ቻሌንጆች ነበሩ። ስለዚህ ከቁጥር 1 ከ2 1 እና 2ን ካወጣ በኋላ ነው የአዲስ አበባ ህይወት የተጀመረው? ኖ ቁጥር 1 ሳወጣ በዛ ጆርኒ በጣም የማትረሳው በቃ በጣም ከባድ የምትለው የላይፍ ቻሌንጅ አለ በቃ ያሳለፍከው? I think it's 6 ዓመት ወይም I don't know 6 ዓመት ያህል the same አይነት ላይፍ ነው የኖርኩት። it's challenging በጣም ግን ጥሩ ነበረ ማለት ጸልየ ወደ እግዚአብሔር ተጠግተ የምትቀበልበት የምታገኝበት ሞር እምነት የምትማርበት የምትለማመድበት ለኔ እንደዛ ነው የሆነልኝ። even though ቻሌንጁ ቢኖርም ግን ትምህርት ቤት ነው የሆነልኝ። እነዛ አመታቶች I think ጥሩ አድርገው ሰርተውኛል ብዬ አስባለሁኝ እና አሁን ነው በጣም ለጥቅሜ መሆኑን የማየው ወደኋላ ስመለከት ማለት ነው። ያኔ እንግዲህ 10ዎቹ ዕድሜ ላይ ሃይ ስኩል ሆነ እንደዚህ ዘማሪዎች ከዛፍ ከሚረዳ ሰው ነበር የምትቀበልበት ዝማሬ መገደኝ ነበር። ምክንያቱም ነገረ መለኮታዊ ጭብጣቸው በጣም ስትሮንግ ናቸው፣ ሳውንድ ናቸው እስከዛሬ። እንግዲህ አሁንም በዛ ወጥነት ባለው መልኩ ነው ዝማሬ ያለው። ግን ያኔ አዲስ ነው ለጌታ ምናምንና የሱነ ጽሁፍ ውበታቸው ልዩ ነው። እሱ ጊፍት ወይ ጎን የሚረዳ የሚገመግምልህ ሰው ኢኒሺያሊ ማለት ኳየር ውስጥ ነው አገልግሎት የጀመርኩት። ኳየር ውስጥ ከኔ ቀደም ብለው በዝማሬ መዝሙር በመጻፍ ያገለግሉ የነበሩ ከኔ በጌታ ቤት እድሜም እንደዚሁም ደግሞ በእድሜም ከኔ የሚቀድሙ አገልጋዮች ነበሩ፣ ወንድሞች እህቶች ነበሩ። ኳየር ውስጥ መግባቴ አንደኛ መዝሙር ራሱ እንደሚጻፍ ያወቁት ኳየር ውስጥ ገብቼ ነው። ሁለተኛ መዝሙር ጽፈን ስናመጣ ይታረማል። የማረም የሚባል ነገር አለ። ስለዚህ ሲታረም ግን አርሞ መስጠት ብቻ ሳይሆን አብረህ ቁጭ ብለህ ይሄ እንደዚህ ነው እንደዚህ ቢሆን እንደዛ ቢሆን የሚል ነገር ነበርና ያ ሂደት ያ ፕሮሰስ ለኔም የሚባሉ ማይባሉ ነገሮችን እንድማር አድርጎኛል። በኋላ በዛ ፕሮሰስ ሳል እኔም ራሱ አብሬ ቁጭ ብዬ የምገመገም እስከሆን ድረስ ጥሩ ረድቶኛል ያ ፕሮሰስ ማለት ነው። መዝሙሮችን ያው ጌታ ነው የሚሰጠኝ፣ ዜማውንም ግጥሙንም ከዛን ጊዜ ጀምሮ ጌታ እየሰጠኝ ነው የምዘምረው። በምን መልኩ ነው የምትቀበለው? ላይክ አንዳንዶች ሲጸልዩ፣ አንዳንዶች በብዙ አይነት መልኩ ነው። ጸሎት ላይ ሆናለው፣ መንገድ ላይ እየሄድኩ ሊሆን ይችላል፣ ወይ ጊታር እየተጫወትኩ ሊሆን ይችላል፣ ዝም ብዬ ስትራም እያደረግኩኝ እንደዛ ሊሆን ይችላል። በተለያየ መልኩ መዝሙር የሚመጣው ብዙ ዝማሬ ላይ የብዙዎች ቅድም እንትን ብያለሁ። አሁን ከቃል እምነት አስተምሮ ጋር በዚህ ዘመን ያለ ፈተና ነው። ዘማሪዎች በማወቅም ባለማወቅም በቃ ይሆንልኛል፣ ይሳካልኛል የዚህን ምድር ነገር በጣም ፕሮሰስ ማድረግ ወንጌልን፣ መጽሐፍ ቅዱስን የዚህን ምድር ፕሮስፔሪቲ ማግኛ ብቻ ማድረግ እና በቃል እምነት አስተምሮ ተጠምዶ ይታያልና ያንተ ዝማሬዎች ብዙ ከዚህ የጸዱ ናቸው። ለዚህ ያረከው የተለየ ጥንቃቄ አለ? እንደዛ ሆኖ ሲያላወጣቸው ዝማሬዎች አሉ በሂደት በፕሮግሬሲቭሊ የታረምክባቸው አድርጌ የተለወጥክባቸው፣ ወይ ደግሞ ከዘመናት በኋላ ደግሞ ሲዝኑ ሲቀየር ዝማሬዎች ሁሉ በእንደዚህ እንትን የተለወሱ ሲሆኑ እንደዛ መዘመር ሳይነሽጥህም? አሁን ያልከው አይነት ትምህርት በደንብ መስማት የጀመርነው አሁን ነው። በዛን ጊዜ እንደዚህ አይነት ስሙንም አላውቅምና I think በእግዚአብሔር ቃል ያሳደጉኝን አገልጋዮች በጣም ማመስገን እወዳለሁና በቃ በፓሽን በብዙ ፍቅር ወጣቶችን ሰብስበው የእግዚአብሔርን ቃል እንማራለን፣ እናጠናለን። በመጽሐፍ ቅዱስ ጥናት I think ቶሎ
የሚባልና የማይባለውን ለመለየት የቻልኩት በነዛ ጥሩ አገልጋዮች ስር ሆኜ ስላደግኩ ነው ብዬ አስባለሁ። እና ጌታ ይባርካቸው ማለት እወዳለሁ። ጥሩ አድርገው ነው ያስተማሩን ከደቀ መዝሙርነት ትምህርት ጀምሮ ምንም አይነት ትምህርት ላይ ጥምቀት ትምህርት በለው ከዛ በኋላ ደግሞ ኤኒ ቶፒክ ላይ ተነስቶ ወይንም ደግሞ መጽሐፍ ቅዱስ ራሱ ለምሳሌ ጢሞቴዎስን በለው እንደዚህ አንድ መጽሐፍ ቅዱስ ክፍል ተወስዶ ያስተምሩን ስለነበረ እኛም ደግሞ እንጠይቃለን ወጣቶች ስለሆንን ይሄ ያያልን ያ በጥሩ የመማሪያ ጊዜ ሆኖልናል። ፕላስ ደግሞ እንዳልኩ እዛ መዘምራን ግሩፕ ውስጥ ሆኜ በማደጌ ቅድም እንዳልከው መጽሐፍ ቅዱስ ላይ መሰረት ያደረጉ ወይንም ደግሞ ከመጽሐፍ ቅዱስ የወጣ ሐሳብ የሌላቸው መዝሙሮች እንድጽፍ የረዳኝ ይመስለኛል። እዚህ አዲስ አበባ ከመጣ በኋላ በእናንተ ሲዝን በጣም ተወዳጅ የነበሩ ሙዚቀኞች አሉ። ሴሜም የሙዚቃ ስቱዲዮ እና ቤኔዘር፣ የቢ ግርማ፣ እንቆ ግርማ፣ አይ ቲንክ ኤልያስ መልካ እዛ ወጣ ገባ ያለ ነው። በዋናነት ስንትን የለም ክርስቲያን ግርማ፣ ነስጢፍ፣ ዳንኤል እውነቱ አንተ ቤተክርስቲያን ያሉ እሱ እንዲሁ አብሮ ነው የሚያገለግለው። ያንተ የዝማሬ አልበም ውስጥ አሻራቸው ምን ድረስ ነበር? ከነሱ ጋር ሰርተሃል? የትኛው አልበም ላይ እንዴት ነበር ከነሱ ጋር የነበረው ሲዝን? ከዛ በፊት መጀመሪያ ማንሳት ላነሳ መወደው ጌታ ያውቃል ግርማዬ። ጌታ ያውቃል የብሩክታይት ባለቤት። ጌትሽ ጋር ነው መጀመሪያ አልበሜን የሰራሁት ቁጥር 1ን። ጌትሽ በጣም መልካም ሰው ነው። እኔ በዛን ጊዜ ኤክስፔሪየንስ ያደረግኩት በቃ ኢንከሬጅ መሆኔን ነው። በጣም ጥሩ ኢንከሬጅ የሚያደርግ ሰው ነው። ኦን ቢሃፍ ኦፍ ሚ እንዳውም በቃ ሰዎችን የመዝሙሩን እንትን እንዲሉ እሱ ፑሽ ያደርግ ነበረ እንዲሰሙ ያንተን ዝማሬ። ጀስት መዝሙር ቤቶችም ወስደው ያንን ዲስትሪቢዩት እንዲያደርጉ እንደዛ ፑሽ ያደርግ ነበርና ለሱ ትልቅ አክብሮት አለኝ። ብሩኬም ባለቤቱ ብዙ ጊዜ ሄድ ነበር እነሱ ጋር፣ እንዲሁም ሄጄ አሳልፍ ነበር ጊዜ እነሱ ጋር በዛን ጊዜና እሱን መጀመሪያ መጥቀስ ወዳለው። ሌላ ከዛ ቀጥሎ ሶልኔት ስቱዲዮ ነው ከክርስቲያን ግርማ ጋር ነው የተገናኘው። ቁጥር 2 አልበም ስንሰራ ማን ስቱዲዮ? ሶልኔት ቁጥር 2 አልበም ካፕቴን ሰለሞን ስቱዲዮ ነበረው። ካፕቴን ሰለሞን ፍላይት ካፕቴን ሰለሞን ስቱዲዮ ነበረው። የዛን ክርስቲያን ግርማ እዛ ይሰራ ነበረ። አንድ ላይ ይሰሩ ነበር። ትውውቃችን እዛ ነው። ምንትኑ ብቻ ሳይሆን ከካስቴት ስራው በፊትም ከክርስቲያን ጋር ታወቀናል። አሰምብሊስ ኦፍ ጋድ የተጀመረበት አካባቢ ነበረ 6 ኪሎ። እዛም አብረን እናገለግል ስለነበር እኔም እየተጋበዝኩ አገለግል ስለነበረ በዛ ነው ትውውቃችን። ከዛ ግን ቁጥር 2 ቁጥር 3 እንደዚህ ስንሰራ የበለጠ መቀራረቡ ሆነልን። ቁጥር 2 አልበም ሲሰራ ኤቢ እንዳውም ሰሞኑን አንድ ኢንተርቪው ላይ ሲናገር ሰምቼዋለሁ። ኤቢ የመጀመሪያ ስራውን በቃ የስቱዲዮ ቅንብር ስራውን የጀመረው በእኔ ዘማሪዎች ነበረ። አቤኔዘር ግርማ ማለት ነው። እሱ እንደመሰከረው ነው። እኔ ያላወቅኩም። የክርስቲያን የሚሰራው ነበር የመሰለኝ፣ ግን ክርስቲያን አንስቶ ሲያሰማኝ ክርስቲያን አቤኔዘር ወንድም ነው አይደል? ወንድማማቾች ናቸው። ሲያሰማኝ ጥሩ እንደሆኑ አየው። ኤቢንም በጣም ጥሩ ናቸው አልኩት። ከሱ ጋር ኤክስፒሪየንስ አለኝ።
ቁጥር 3 ስንሰራም እንደዛው ኤቢ ቁጥር 2 ላይ በአብዛኛው ብዙ መዝሙሮችን ሰርቷል። ቁጥር 3 ላይ ብዙ መዝሙሮችን ሰርቷል። ቁጥር 3 ላይ ክርስቲያን ግርማ አለ፣ ቢኒያም በድሩ፣ ሰላም በድሩ የሚባሉ ወንድሞች ነበሩ የተሳተፉት። እዛ ላይ ጊታር የተጫወተ አረግሽ የሚባል ወንድም አለ። ሌላም ማን ነው? ሌሎችም አሉ። ለምሳሌ አይ ቲንክ እነሱን ነው ማስታወሰው። ኤቢ፣ ክርስቲያን ግርማ፣ ቢኒያም በድሩ፣ ሰላም በድሩ እነዚህ መሳተፋቸውን አስታውሳለሁ። ቁጥር 3 አልበም ሲሰራ ማለት ነው። ቁጥር 4 አልበም ኦልሞስት ከኤቢ ጋር ነው አብዛኛዎቹን የሰራ ናቸው። ይሆናል የሚለው አልበም እዛ ላይ ሌላ ሳምሶን ታምራት የሚባል ወንድም፣ ናቲ፣ እንቁ ግርማ አንድ መዝሙር እዛ ላይ ሰርቷል። ሌሎቹን እኔ በጊታሪስ እንትን ያልኩት አለ ሲነጋም ሲመሽም እኔና አይቢነን እሱን እንትን ያልነው እንደዛ ነው የተሰራው። ስለዚህ ኤቢ እንዲሁም ብዙ አልበም ላይ ያሻራለው ማለት ነው። ኤቢ በጣም ቁጥር 5 ላይም አብረን የሰራ ነው። ቁጥር 5 ላይም አብረን የሰራ ነው። የአንድ 4 መዝሙሮችን እዛ ላይ አሬንጅ አድርጓል። ሌሎቹ እኔ ነኝ የዝማሬዎቹ አቅም ላይ ካንተ ያዘማመር የመልእክቱ ዴንስ በተጨማሪ የተጠቀምኳቸው ሙዚቃዎች ህዝብ ጋር እንዲደርስ ትልቅ አሻራ እኩል አድርገዋል ወይም ጎን በጎን የነሱም ትልቅ ነው ብለህ ታስባለህ? I think ብቻውን ሊሆን አይችልም አይደል? አልበም ላይ ስታሰራው ሰው ኮላቦሬት አድርገህ ነው የምትሰራው። ስለዚህ የሙዚቃውም የአሬንጅመንቱ ማስተዋጽኦ በጣም ትልቅ ነው። በዛው ከዜማው እንጀምራለን። ከዛ ዜማው ጥሩ መሆን አለበት። ከዛ ደግሞ ኮንቴንቱ በጣም ጥሩ መሆን አለበት። ከዛ ደግሞ ያንን የሚመጥን አሬንጅመንት ደግሞ በጣም ያስፈልጋልና እነዚህ የጠቀስኳቸው ሙዚቀኞች በሙሉ ጥሩ አድርገው ያንን አመጣጥ ነው የሰሩ ናቸው እና ኦፍ ኮርስ ኢኳሊ ኢምፖርታንት ነው በሰዎች ጆሮ ገብቶ ጥሩ ተደምጦ ውጤት እንዲኖረው ያልተናነሰ እንትን አለው። ከዝማሬዎች በጣም ብዙ ምስክርነት የሰማበት መዝሙር ያንተ ዝማሬዎች ብዙ ሰዎች አንድ እንዲያውም በጣም የሚገርም ጥያቄ የላከልኝ ልጅ ነበረ። ሶሻል ሚዲያ ላይ በጣም ታዋቂ ነው እና የኦርቶዶክስ ቤተ እምነት ተከታይ ነው እና ፔጅ ላይ ነው ያስቀመጠልኝ። በጣም የመዝሙርህ ወዳጅ እንደሆነ ሰሚ እንደሆነ እና ማርያምን ወዷለሁ በልልኝ ብሎ ነው የነገረኝና እዛ ቤተ እምነት አይደለውም ብሎ በብዙ እንደሚማረክ በብዙ ነገር ነግሮኛልና ከዛ አልፈው እንደዚህ አይነት አሁንም ይሰማሉ፣ ግን ደግሞ ዝማሬዎችን ሰምተው ጌታን ያገኛሉ። በየትኛው ዝማሬ ብዙ ሰው ይሉሃል ስፔሻል ቴስቲሞኒ ወይ ከዛም ውጭ ደግሞ በጣም የደነቀ ልብን የነካ ደግሞ ምስክርነት ይሰማዋል? ብዙ ጊዜ አለ። ብዙ ናቸው። አንድ ጊዜ አንድ ሰው ከባሌ ጻፈልኝ እና ምስክርነቱ ምንድነው? አንዲት ሌላ እምነት ውስጥ ያለች ሴት መዝሙር ቤት አለው ሰውየው እና ቆማ ታለቅሳለች እና ምን ሆና ነው ብዬ ጠጋ ብዬ ስጠይቃት መዝሙርን እየሰማች በዛ እንደተነካች ትነግረዋለች። ከዛ ታም ድራይቭ እንትን ፈልጎ ወደ 4 ጊጋባይት መዝሙሮች ኮሌክት አድርጎ እንትን ብሎ እንደሰጣት እንዴት ወንጌል ምን ያህል በመዝሙር ውስጥ እንደሚያልፍ ኢንከሬጅ እንድትሆን ብዬ ነው ብሎ የላከልኝን አስታውሳለሁ። ሌሎችም በጣም ብዙ ናቸው። በጣም ካውንትለስ ናቸው ሪሊ። ብዙ ጊዜ አሁን ድንጋዩ ልቤ የሚለው መዝሙሮች ብዙ ሰዎች ይጠቅሳሉ። ይህ መዝሙር ሰምቼ ነው ልቤ የተነካው ይላሉ። ወደ ጌታ ለመምጣት ኢንስፓየርድ ሆኛለሁ ይላሉ። ሪሰንትሊ በጣም ብዙ ሰዎች ኮሜንት የሚያደርጉት ሌላም አይነት እምነት ውስጥ ሆነው
ሁሉ ባንተ ነው የሚለውን መዝሙር ብዙ ሰዎች ኮሜንት አነባለሁ። እሱም መዝሙር ብዙ ሰዎች ጋር ምስክርነት መሰማበት ነው። ሌሎችም አሉ። እግዚአብሔር ይመስገን እግዚአብሔር ስለሰጠን ጸጋ። ግን ብዙ ቁጥራቸው ብዙ ነው ሪሊ። አንዳንድ ጊዜ እንዳውም በጣም እንትን ስለሚለኝ ስክሪንሻት አደርግና አስቀምጠዋለሁኝ። ሰምሃው ምስክርነቱ በጣም ልቤን ስለሚነካው እና ደግሞ ደስ ይለኛል። በጣም ነው ደስ የሚለኝ። በተለይ በቃ በዚህ መዝሙር ጌታ ነካኝ። አንዱ ምስክርነት ከ3 ወር በፊት በጣም እከታተል ነበረ። ከ3 ወር በኋላ አሁን ጌታን አግኝቻለሁ ምናምን ብላ የጻፈችልኝ ሰው አስታውሳለሁኝ። እና ይሄ እንግዲህ ምንድነው የአገልግሎታችን ፍሬ የምናይበት ነው። አሁን ከሁሉ የበለጠ ደግሞ ሰዎች በዛ ልባቸው ተነክቶ ለጌታ ጥሪ፣ ለወንጌል ጥሪ ምላሽ ሲሰጡ መስማት ማየት ለአገልጋይ ከዚህ የበለጠ ደስታ የለም እና በጣም ደስ ያሰኛል። ቁጥር 6 አልበምህ ላይ ይመስለኛል ትራክ 3 ወይ 4 የዳነ ሰው የተገለጠ ማስረጃ ምንድን ነው? ቁጥር 6 ነው 7ኛው አልባል ላይ መሰለኝ 7 ላይ ነው። አምኜ ከዳንኩ ኖ የዳነ ሰው የተገለጠ ማስረጃ ምንድን ነው? አምኜ ከዳንኩ የተገለጠ ማስረጃ ምንድን ነው? ቁጥር 7 የተገለጠው ማስረጃው ምንድን ነው? ማስረጃው ጌታ ሆይ ማለቴ በስምህ ወይስ አጋንንት ማውጣቴ ይህ ነው ወይ ማስረጃው ለድህነት የመንፈስ ፍሬ ከሌለበት? ዳግም ልደት ምንድን ነው ማስረጃው? መታዘዝ ፍቅር ከጎደለው። ዳግም ልደት ምንድን ነው ማስረጃው? እሱ መዝሙር በጣም እኔ አላቅም፣ ሰምቶት ከሆነ አላቅም። ምናልባት እንደዚህ አይነት መዝሙር ኢንተርቴን ላይ ይደረግ ይችላል። ለብዙ ጥያቄዎች ግን መንደርደሪያ ስለሚሆነኝ እኔ ልነሳበት። በጣም ነው የምወደው። በጣም የሚሞግት ነው። ካይንድ ኦፍ በጣም የምትሞግትበት የውስጥን ጩኸት ጥያቄ የምትጠይቅበት ይመስላል። የዛሬውም ቤተክርስቲያን አይተ አላቅም። እኔ ኦዲየንሱ እንግዲህ አንተ የደረስክበት ያንተ የራስ እንትን አለ። ግን እኔ እንደ ኦዲየንስ ደግሞ የተረዳሁት ቁጭት፣ ሙግት፣ መዳን ፍሬ እንዳለው ያ ፍሬ ደግሞ የተገለጠ መሆን እንዳለበት ነውና ዛሬ በጣም የኢትዮጵያ ቤተክርስቲያን የዛሬቷ ቤተክርስቲያን በብዙ መንገድ ከጎዳና ወጥታለች የሚል ሙግቶች በሰፊው አለ። እንደ አንድ ወንጌላዊ አማኝ ታምናለህ ብዬ አምናለሁ። አንዳንዶች የአመራር ክፍተት ነው ይሉታል። አንዳንዶች የህይወት ጥራት ጉድለት ነው ይላሉ። አንዳንዶች ወጥነት የጎደለ ያስተምሮ ችግር ነው ብለው የተለያየ ሪዝን ይሰጣሉ። ይሄኛው ሞሮፍ ከአንዱ ሪዝን ፒክ የሚያደርግ ነው። ዛሬ ከሚነሳው ርዕስ አንዱን ምክንያት ያነሳል። የመኖር የህይወትን ችግር የሚያወጣ ነው እና በምን ኢንቴንሽን የጻፍከው? ከዛ ዛሬ ስላለው ቤተክርስቲያን አንተ ምንድን ነው የሚሰማ? እሱን ላድርግና ወደ ሌሎች ይሄዳለሁ። ከዛ መዝሙሩ ጥያቄ ነው የሚጠይቀው መዝሙሩ እና ራሴንም ይጠይቃል። ግን እኔን ስጠይቅ ያው የሚሰማው ሁሉ እኔም ብሎ ስለሚሰማው ራሱን የሚጠይቅበት አይነት መዝሙር ነው። አምኜ ከዳንኩ የተገለጠ ማስረጃው ምንድን ነው? ኤቪደንስ ኦፍ ሳልቬሽን ምንለው አለ አይደል? እንግዲህ የድህነት ማረጋገጫው ማስረጃው በመጀመሪያ ሰውየው ከመንፈሱ ጋር ሆኖ ስለ ደህንነቱ ይመሰክራል። እሱ ኢንተርናል የሆነ ውስጣዊ የሆነ ምስክርነቱ ነው። አንዱ ማስረጃ ነው፣ ፐርሰናሊ በተመለከተ ማለት ነው። ሌላው ግን የተገለጠ ማስረጃ ደግሞ አለ፣ ፍሬ የምንለው የመንፈስ ፍሬ የምንለው ማለት ነው። እና ያ የሆነ አዲስ ኔቸር ስለሆነ የምንይዘው ዳግም መወለድ፣ ዳግም ልደት የምንለው ነገር እንዲሁ በአፍ የምንለው ብቻ ሳይሆን ኢየሱስ ክርስቶስን ስናምን እግዚአብሔር በመለኮታዊ ኃይሉ በመንፈስ ቅዱስ አማካኝነት አዲስ ፍጥረት አድርጎናል።
አዲስ ፍጥረት አድርጎናል። ይሄ በቃ ሆነናል። እና ያ ዳግም የተወለደው ማንነት ኔቸር አለው፣ የራሱ የሆነ ኔቸር አለው። ስለዚህ ያ ዳግም የተወለደ ማንነት ከግንዱ ጋር የተጣበቀ ነው፣ ከክርስቶስ ጋር የተጣበቀ ነው። ከክርስቶስ ጋር ስንሆን ደግሞ በእኔ ኑሩ፣ በእኔ ብትኖሩ ብዙ ፍሬ ልታፈሩ አላችሁ ይለናል። ስለዚህ አሁን ከግንዱ ጋር ስንጣበቅ፣ ከኢየሱስ ጋር ስንጣበቅ ፍሬ የግረን ጥረን የምናመጣው ሳይሆን ከክርስቶስ ጋር የመጣበቃችን ከሱ ጋር የመኖራችን ናቹራል አውትከም። በቃ አንድ ቅርንጫፍ ከግንዱ ጋር ከተጣበቀ ፍሬ ያፈራል። ምክንያቱም ሁሉንም ናሪሽመንት ስለሚያገኝ የግንዱ አካል ስለሆነ ፍሬ ያፈራል። ስለዚህ ፍሬ ዳግም የመወለዳችን ከጌታ ጋር በክርስቶስ የመሆናችን ተፈጥሯዊ ውጤት። ግን ይሄ አዲሱ ሰው ልክ እንደ ሕፃን ብታየው እያደገ ፍሬውም እየበዛ የሚሄድ ፕሮሰስ አለው ብዬ አስባለሁ እናለው። ግን ያልም ብሎ ከጠፋ ያው የቅድሙን መዝሙር ማንሳት ይኖርብናልና አምኜ ከዳንኩ የተገለጠ ማስረጃው ምንድን ነው? እና ጌታም አሁን ለምሳሌ ጌታ ሆይ የሚሉ መጨረሻው ጊዜ ይኖራሉ አይደል? እንደዚህ በስምህ እንደዚህ ያደርገናል፣ በስምህ እንደዚህ ያደርገናል። አሁን የሳልቬሽን ማስረጃው አይደለም። ምክንያቱም እዛ ጋር I've never knew you ከቶም አላወቅኳችሁም ነው የሚላቸው። ከቶም እና ከሱ ጋር ህብረት ያላቸው እንዳልነበሩ፣ ቀድሞውንም ከሱ ጋር ግንኙነት የነበራቸው እንዳልነበሩ የሚያሳይ ነገር ነው ስናነበው የሚለው እና ያንን አይነት ነገር ውስጣችን እንዲጭር ጥርጣሬ እንዲፈጥርብን ሳይሆን ለእድገታችን ኮንሽስ እንድንሆን አሁን የአዲሱ ሰው የተወለደው ሰው ለማደግ አሁን እንደተወለዱ ህፃናት የቃሉን ወተት ተመኙ እንደሚል ማለት ነው። የእግዚአብሔር ቃል፣ ጸሎት፣ ቅዱሳን ህብረት በእነዚህ ውስጥ ነው የምናድገው። ለዚህ ያ መንፈሳዊው ሰው ይህን መዝሙር ስንሰማ ኮንሽስ እንድንሆን የቱ ጋር ያለሁት ብለን ቆም ብለን እንድናስብ አግባብ ያለውን የክርስትና ዲስፕሊን መንገድ ሲሪየስሊ መጓዝ እንድንችል እድገት በህይወታችን ሪሊ ፍሬ በህይወታችን እንዲታይ ከእግዚአብሔር ቃል ጋር ከጸሎት ጋር ከህብረት ጋር ቁርኝት እንዲኖረን የሚያነሳሳ መዝሙር ነው ብዬ አስባለሁ። ይሞግታልም ያነሳሳልም። ትክክል ነው። እንደው ጥያቄ ዛሬ አንተ እንግዲህ ቀደምት አገልጋይ ነህ፣ ብዙ ነገር በኢትዮጵያ ቤተክርስቲያን ሳይታል። ዛሬ ደግሞ ያለችው ኢትዮጵያ ቤተክርስቲያን በብዙ የምትፈተን ስሟ በብዙ የሚነሳ ብዙ ነቀፌታ የተገኘባት ጊዜ ላይ ነው ያለ ነውና እንዳንድ አገልጋይ እንዳንድ ወንጌላዊ አማኝ እንደ ቆየ አገልጋይ ደግሞ ህይወቱን በደንብ ለረጅም ጊዜ ቀጥ ብሎ እንደኖረ ሰው ምን ይሰማል? ከምን አኳያ ከሐሰተኛ ነቢያት ጋር ከአደገኛ ልምምዶች ጋር በወንጌላውያን ስም ከሚሰሩ ሚዲያ ላይ ከምናያቸው ማለት ነው። እንግዲህ እስታችን ለአሕዛብ መላገጫ ሆኗል። ሰዎች ሁሉ እያዩ ሞክ እንደ ስታንዳፕ ኮሜዲ ነው እና በወንጌላውያን ስም በሚደረጉ ድራማዎች ከዛ ደግሞ መድረኮች ላይ የሚታዩ አለልክ እኔነት፣ ትዕቢት፣ ራስን ማሳየት ዛሬ ያለችው ቤተክርስቲያን ውስጥ የሚዲያ ዘመን ስለሆነ ሁሉም እንደዛ ሆኖ አይደለም። ጭምቶች እግዚአብሔርን ወንጌል የሚሰሩ ዶክትሪናሊ ሳውንድ የሆኑ ዛሬም ወንጌልን በደንብ ህይወታቸውን የሚኖሩ ብዙ አሉ።
ግን የሚዲያ ዘመን ስለሆነ ጎልቶ ደግሞ የሚወጣውና የሚጣጨው እና መልሶ ደግሞ መሳቂያ ያለው ወንጌል እንቅፋት የሚሆነው ይሄ ነው። እና ምን ይሰማሃል አንተ ፓስተር? እንግዲህ አሁን አጠቃላይ የኢትዮጵያን ቤተክርስቲያን ሁኔታ ለመገምገመን ይሄ ነው ለማለት ብዙ ሰዎችን ማሳተፍ አለበት ብዬ አስባለሁ። እንዳልከው ግን እውነተኛ ያልሆነ ነገር፣ እግዚአብሔር የማይከብርበት ነገር፣ ከወንጌል እውነት የራቀ ነገር፣ ለውጭ ላሉት ገና ደግሞ ጌታ ሊጠራቸው ላሉት እንቅፋት የሚሆን ነገር፣ እቤት ላሉትም ትክክለኛ ኢየሱስ ክርስቶስን መስለው እንዳያድጉ የማያንጽ ነገር በሙሉ እግዚአብሔር አይከብርበትም። ያንን የምንከተል መሆን የለብንም እና ከዚህ ግን ለመዳን ከዚህ ግን ለማምለጥ እኔ ብቸኛው ማምለጫ መንገድ ነው ብዬ የማምነው መጽሐፍ ቅዱስን። ሰው ሁሉ መጽሐፍ ቅዱስን ማንሳት አለበት። ሰው ሁሉ መጽሐፍ ቅዱስን ሪሊ ማንበብ አለበት፣ ማጥናት አለበት። ትክክለኛ መጽሐፍ ቅዱስን ትምህርት የሚያስተምሩ ቤተክርስቲያን ውስጥ ህብረት ውስጥ ገብቶ የእግዚአብሔርን ቃል በደንብ መማር አለበት። እኔ ማምለጫው ይሄ ነው ብዬ ነው ማስበው። ምክንያቱም አንድ ሰው የእግዚአብሔርን ቃል ጠንቅቆ ካወቀ፣ ጌታ ከረዳው፣ እግዚአብሔር ካበራለት እውነተኛ ያልሆነው ነገር ሲመጣ የመለየት ጥበቡን ያ የተማረው ቃል ይሰጠዋል ብዬ ነው ማምነው። ስለዚህ ቤተክርስቲያንም አጠንክራ የእግዚአብሔርን ቃል ትምህርት በተለያየ ዘዴ በስሞል ግሩፕ ሊሆን ይችላል፣ በተለያየ መልኩ በጾታ ለምሳሌ እህቶች ህብረት ብለን ሊሆን ይችላል፣ የወንድሞች ህብረት ብለን ሊሆን ይችላል፣ ያገቡ ያላገቡ ብለን ሁሉ ሊሆን ይችላል። whatever መንገድ የእግዚአብሔርን ቃል ህዝቡን ማስተማር አለብን ብዬ አስባለሁ። የእግዚአብሔርን ቃል የተማረ ሰው፣ የእግዚአብሔርን ቃል ጓደኛው ያደረገ ሰው የመጣው ንፋስ ሁሉ አይወስደውም። ምክንያቱም የሚለይበትን ዕውቀትና ጥበብ ያገኛል ብዬ ስለማምን ማለት ነው። እና መጽሐፍ ቅዱሳችንን ማንበብ አለብን። ፓስተሮቻችን ባነበቡልን ብቻ አንኖርም። እና እዛ ሴትዮዋ መጽሐፍ ቅዱስ አለሽ ወይ ብሎ ጠየቋት። ውጭ ሀገር አለኝ አለች። ታነቢያለሽ ወይ? አይ ለምንድን ነው ማነበው? እሑድ እሑድ ፓስተር ያነብልኛል አለች ይባላል። እና ድሮ ትራስ ውስጥ እንደምናደርገው እያደረግን ነው እንደዛ። እሑድ እሑድ ፓስተር ያነብልኛል አለች። ከዛ አይነት ህይወት መውጣት አለብን። ሲሪየስሊ እያንዳንዱ አማኝ ከእግዚአብሔር አሁን እኮ እግዚአብሔር ይመስገን በተለያየ በብዙ አይነት ቨርዥን በሚገባን መልኩ በተለያየ ቋንቋ በቃ አሁን እኔ ሰው መጽሐፍ ቅዱስን ለማንበብ ምክንያት አለው ብዬ አላስብም። በፈለግነው ቋንቋ በሚገባን ቋንቋ መጽሐፍ ቅዱስ ተተርጉሞ ብዙ ሰዎች ዋጋ ከፍለው በጣም ብዙ ዋጋ ከፍለው እስከ ህይወት መስዋዕትነት ድረስ ዋጋ ከፍለው አሁን በእጃችን የእግዚአብሔር ቃል አለ። ይሄ ትልቅ እድል ነው። ስለዚህ ሲሪየስሊ እግዚአብሔርን ቃል ብናነብ፣ ቤተክርስቲያንም ደግሞ ሲሪየስሊ ለእግዚአብሔር ቃል ትምህርት ላይ ኤምፋሲስ ብትሰጥ ብዙዎችን ከጥፋት እንመልሳለን ብዬ አምናለሁ። ብዙዎችም ደግሞ ራሳቸውን ከጥፋት መንገድ ያድናሉ ብዬ አምናለሁ። ምክንያቱም የእግዚአብሔር ቃል እውነት ነው የሚጠብቀን፣ ከስህተት የሚጠብቀን። ሰዎች መጥተው ደግሞ በተለያየ መንገድ ትሪክ እንዳያደርጉ እንዳያስቱን መንፈሳዊ የኛ ህዝብ እግዚአብሔርን የሚፈራ ስለሆነ አንድ ሰው መንፈሳዊ መስሎ ሲመጣ ያው እግዚአብሔር መፍራቱም ስላለ ቶሎ በህዋነት የመቀበል ነገር አለ። እሱ ጥሩ ሆኖ ሳለ ግን የዋሆች ብቻ እንድንሆን ሳይሆን ልባሞችም እንድንሆን የእግዚአብሔር ቃል የሚያስተምረን። ስለዚህ አንዱ ልባምነት እኔ ብዬ የምለው የእግዚአብሔርን ቃል ሪሊ ጓደኛችን ማድረግ አለብን፣ መውደድ አለብን። ምን ተርፈው በዛ ነው፣ ምንድነው በዛ ነው ብዬ ነው ማምነው። አሁን እኮ የምንነጋገረውን እውነት ከየትም አምጥተ ነው አይደለም፣ ከእግዚአብሔር ቃል እኮ ስለሆነ ነው። ስለዳንበት እውነት ብናወራ ብንዘምር
ብንሰብክ፣ ስለ ሁሉም ነገር ብናነሳ ቅዱሱ መጽሐፍ ባስተማረን በሰጠን እውቀትና እውነት ነው። ስለዚህ ሰው ከመጽሐፍ ቅዱስ መራቅ የለበትም፣ ከእግዚአብሔር ቃል መራቅ የለበትም ብዬ አምናለሁ። ያ ነው የሚያተርፈን። አንዱ ሜስም እሱ ነው። መጽሐፍ ቅዱስ ህዝቡ ከመራቁ ነው። በቃ ህዝብ የእግዚአብሔርን ቃል ካላወቀ ማንም እንደፈለገ ቀላል ነው። ማንም ሰው መጥቶ ማኒፕሌት ሊያደርገው ይችላል። ግን እንደው እንደ አንድ አገልጋይ ያሰባበካችንን መንገድ ለውጭ ያለውን መሰናክል እንዴት ታየዋለህ? አሁን በተለይ በሚዲያ ዘመን በፊት እናንተ እንግዲህ ቅድም ስናወራ ብዙ ሰዎች ምስክርነት ከሌሎች ቤተ እምነቶች ይመጡልሃል። እኔም ይሄን ቃል ምን ጠይቅ ሳሰናዳ ብዙ በጣም እንወደዋለን ምናምን ይላሉ። ዛሬ በለበ ቢመስል ነው ማለት በቃ ፉክክር ነው፣ ጡጫ ነው። በቃ ያሰባበካችን መንገድ ይብን ለማበሳጨት ፕሮቮክ በሚያደርግ መንገድ ይሄ በጣም ትህትና ያልተሞላበት እኔ ጸድቅ ያለው አንተ አልጸደክም ሲወለህ ምናምን በሚል ቶኑ ራሱ ልክ አይደለም። በጣም የምናየው በተለይ ማህበራዊ ሚዲያ ላይ። ስለዚህ ወንጌልን በዝማሬ በህይወት እየሰበካችሁ እንደኖረ ሰው ዛሬ የኢቫንጀሊካል ሶሻል ሚዲያ ላይ የሚታ ያለውን ወንጌል አሰባካ አያስፈራህም? ወዴት እየሄድን ነው? ልክ ነው ወይ ብላ አታስብ? አይ ብዙ ነገሮች አሉ። እኔ መጽሐፍ ቅዱስ እኮ እንዲናገር ከፈቀድንለት ብዙ ስህተት ውስጥ አንገባም። ብዙ ጊዜ ያው እናነባለን፣ ተወሰኑ ጥቅሶችን እናነባለን፣ የምንናገረው እኛ ነን። ብዙ የምንናገረው እኛ ነን፣ መጽሐፉን አይደለም እንዲናገር የምንፈቅድለት። ስለዚህ ሰሞኑን አንድ ጥሩ ሴሚናር ነበረ እዚህ ትላንት መሰለኛው ስለ ቃሉን ሰበክ በሚል ርዕስ ጥሩ ትምህርት ነበረ። ሪቨረንድ ስኪፕ ጥሩ አስተማሪ ናቸው። የእግዚአብሔርን ቃል ዲሊጀንትሊ ማጥናት አለብን። በተለይ የምናስተምር ሰዎች ዲሊጀንትሊ ማጥናት አለብን። ያንን ደግሞ በታማኝነት ፌስፉሊ መጽሐፍ ቅዱሱ ራሱ እንዲናገር ማድረግ ነው ያለብን። ለዛ ደግሞ የተለያዩ የአሰባበክ ስታይሎችን አንስተው ነበር የሚያስተምሩት እና ኤክስፖዚተሪ ፕሪቺንግ ላይ ነበር ኤንፋሲሳቸው። በቃ ሴፈስት ዌይ በቃ ነጥቦቻችንም ስናወጣ ቃሉ ከቃሉ እንድናወጣው ራሱ በቃ አይደለ ከጥቅሶች ጀምረን ምዕራፉን አንዳንድ ጊዜም ደግሞ ከዛ በሰፋ መጽሐፉንም ሆል እንድንዳስስ እንድናጠና በሚያደርግ መልኩና በታማኝነት እንድናቀርብ ያንን አይነት መንገድ ብንከተል ጥሩ ነው እያሉ ነበር የሚያስተምሩት። አሁንም ፌስፉል ከሆንን ለእግዚአብሔር ቃል አስተማሪዎችም ህዝቡን ማትረፍ ይችላሉ ብዬ ነው ማስበው። እውነተኛ አገልጋዮች ከሆኑ ማለት ነው። የምንነጋገረው ስለ እውነተኞቹ አገልጋዮች ከሆነ ከዛ ውጭ የሆነውን በምን ትዳኘዋለህ? ከዛ ውጭ የሆነውን የምትዳኝበት ነገር የለህም እኮ። ሰው ለእግዚአብሔር ቃል ሲገዛና ሲያምን ጌታን የሚፈራ ሲሆን ለእግዚአብሔር ቃል አክብሮት ሲኖረው መዳኛ አለው። ከዛ ውጭ ግን ከሆነ በምን ትዳኘዋለህ? ከባድ ነው። ፓስተር፣ በሐሰተኛ ነቢያት ጉባኤ ወይም ቃለ እምነት አስተምሮ ጉባኤ ለዝማሬ ተገኝተህ ታውቃለህ? ሳታውቅም ተገኝተህ ከዛ በኋላ ዋቻዋት ስታደርግ ከዚህ በኋላ አልሄድም ብለህ ኢትዮጵያ ስትመጣ በተለይ ማለት ነው ብዙዎች አንተ በጣም በጥንቃቄ እንደምትሄድ ረጅም ጊዜ ያውቃሉ። የተወሰኑ ቦታዎችም እንደምታገልግል ይታወቃል። ግን ይሄ ያለው አጠቃላይ አሁን ያለው እንትን ለመለየትም አንዳንድ አስቸጋሪ ነው። የሆነ ሰዓት ሰላም ጤናማ ነው የምትለው ያስተምሮ መንገድ ድንገት ተንሸራቶ የሆነ ሳል ደግሞ የሆነ ቦታ ታየዋለህ ሳታውቀው ማለት ነው። ሚዲያ ምናና ባለማወቅ ነው እንግዲህ ትምላል። ከዛ በኋላ እንደዚህ እርምጃ ወስደሃል? እኔ ምንድነው ጥሩነቱን ሎካል ቸርች ውስጥ አገለግላለሁኝ። ሎካል ቸርች ስለማገለግል የሆነ አዲስ ቦታ ከሆነ ከአገልጋዮች ጋር ተማክሬ ይሄ ነው እንዴት ነው ይሄ ነገር ጥሩ ነው ጥሩ አይደለም ተባብለ ነው አገልግሎት በቀበል እንኳን የምቀበለውና ከመሪዎች ጋር ማለት ነውና ያ ጥሩ ጠብቆኛል ብዬ ማለት እችላለሁ።
ከዛ በተረፈ ልጠቀም የምችልበት ህዝቡን ላገለግል የምችልበት ቦታዎች እውነተኛ እግዚአብሔር ቃል የሚሰበክበት ቦታ መሆኑ እሱ ምንም ጥያቄ የሌለው ነገር ነው። ስለዚህ መሪዎቻችንን ብንሰማ ብንማከር ጥሩ ነው ብዬ አስባለሁ። የምንሄድባቸውን ቦታዎች አንዳንድ ጊዜ አገለገል በንጹህ ልብ ነው አገልጋዮች የሚሄዱት ብዬ አስባለሁኝ። ግን ቆም ብሎ ማሰቡ ምንድን ነው እያደረግኩ ያለሁት እየሰራ ያለሁት ትክክለኛውን የእግዚአብሔርን ቃል ትምህርት ነው ፕሮሞት እያደረግኩ ያለሁት ወይም ደግሞ የሆነ የተሳሳተ መንገድ ነው? በተለይ ደግሞ እንደዚህ ሰዎች የሚሰሙን ዝማሬዎቻችንን የሚሰሙ ወይንም ስብከቶቻችን አገልግሎታችንን ብዙ ሰዎች የሚከታተሉ ሰዎች ከሆንን ጥንቃቄ ያስፈልጋል ብዬ አምናለሁኝ። ምክንያቱም ራሴን ብቻ አይደለም ማሰብ ያለብኝ። በተለይ ብዙ ወጣቶችን የምናገለግል ከሆነ ገሌ ካደረገውማ ትክክል ነው የሚል አይነት ኢምፕሬሽን እንዳይሰጥ መጠንቀቅ ያስፈልጋል፣ መምረጥ ያስፈልጋል። ስለዚህ ኃላፊነት ያለው ነገር ነው። አሁን እኔ እዚህ ሄዳለሁ እዛ ላይ እንደው ስለ ራስ ነገር አይነት ሳይሆን I think ኃላፊነት አለበት። ኃላፊነት ምሳሌ መሆን ስላለበት እና ትልቅ ነገር ነው። ትልቅ ነገር ነው። የኔ እዛ ጋር መሄድ ብቻ ሳይሆን አፕሩቭ እያደረኩኝ ነው። ይሄ ነገር ትክክል ግፉበት አይነት ነገር እያልኩ የጥያቄ መንፈስ እንደሱ ነው። እንደናንተ አይነት በጣም ሰው የሚሰማቸው ሰዎች ባለማወቅ ቅድም እንዳልኩ ባለማወቅ በኋላ ፋይንድ አውት ሊያደርግ ይችላል። ሳቂ ሊሄድ ይችላል። ግን እናንተ ከሄዳችሁ ይሄን ሰው እንዲሁ ሰባኪዎችም እንዲሁ አንጋፋ ሲሄዱ ብዙ ጊዜ እንዲህ ሰው ጋር መደናገር ስለሚፈጠር ለመለየት ቅድም እንዳልከው ልክ ነው ልክ ያልሆነውን መለየት ከመንፈሳዊ ጥማትም ካለማወቅም መለየት ስለማይችል ተከታዩ ሰውን እንደ ፊገር አድርጎ ተከትሎ ይሄዳል። ከሱ አኳያ ነው ጥያቄ። ጥንቃቄ ያስፈልጋል። ቀድም እንዳልኩት ነው። አሁን ስለ ራሳችን ህይወትና መንገድ ስናስብ አንዱ እንደው ሊያስጨንቀን ይገባል፣ ሊያሳስበን ይገባል ብዬ ማስበው በተለይ አገልግሎታችን ከሰፋ ሰዎች የሚያደምጡን እግዚአብሔር ፈቅዶ ፌቨር አድርጎልን ሰዎች የሚሰሙን ሰዎች ከሆንን እግዚአብሔር ሞገስ ሰጥቶን ሰዎች የሚያደምጡን ሰዎች ከሆንን ኃላፊነቱ በጣም ትልቅ ነው እና የኔ ጥሩ መንገድ መምራቴ ለኔ ብቻ ሳይሆን ለሚሰሙኝ ነው ሰዎችም የኔን አገልግሎት ለሚከታተሉም ሰዎች ጥሩ ነው ብዬ አስባለሁኝ። ስለዚህ ከዛ አንግል ነው አገልግሎቴን የማየው ብዬ ነው የማስበው። ሶ ኤኒቲንግ ዳት ከእግዚአብሔር ቃል ጋር የሚቃረር ነገር ከሆነ ከመንፈስ ቅዱስ እውነተኛ አሰራር ጋር የሚቃረን ነገር ከሆነ በተለይ ደግሞ በጣም እዚህ ለቃሉ እንግዳ የሆነ አይነት ነገር ከሆነ ሰብሰብ ብሎ ቆም ብሎ ማየት ማጣራት ጥሩ ነገር ነው ብዬ አስባለሁኝ። ያ ራሳችንም ከስተት ይጠብቀናል፣ የሚያዩንን የሚሰሙንም ሰዎች ደግሞ ከስተት መንገድ ይጠብቃል ብዬ አስባለሁ። ከዚህ የተነሳ ጥንቃቄ ማድረግ ያስፈልጋል። እንትን ብቻ አይደለም ባይዘው ይሄ የምንሄድበትን የምንቆምበትን ብቻ ሳይሆን ኢቭን የምናነባቸውን ማቴሪያሎች እኮ መጠንቀቅ ይኖርብናል። ምንድነው የሚጠቅመኛል አይጠቅመኝም፣ መንፈሳዊ ነገሬን ቢልድ ያደርጋል አያደርግም የሚለውን ነገር ራሱ መመዘን አለብን እና ከዛም አንጻር ህይወታችንን እንጠብቃለን፣ ሌሎችንም ህይወት እንጠብቃለን ብዬ አስባለሁ። ይሄ ሲሪየስ ነገር ነው። አሜን። ከህይወት አንጻር ከእግዚአብሔር ቃል ትምህርትም አንጻር ሲሪየስ ነገር። አንድ በጣም ቅድም ሜንሽን ያደረግከው አንተን ከጠበቀ ነገር አንዱ መሪዎችን ማማከር ነው ከመሪ። ስለዚህ
በመሪዎች ስር ሆነ መሪዎች እዚህ ሂድ ራይት ሮንግ የሚለውን ሰሚት ታደርጋለህ። እስከዚህ አንዱ ደግሞ የዛሬ አንዱ ፈተና ቤተክርስቲያን በተለይ ዝማሬ አካባቢ ያሉ ወጣት ዘማሪያን አልበም ካወጡ በኋላ ባያወጡም በተለይ በፊት አልበም ካወጡ በኋላ ነበር ከቸርች አንድ ሎካል ቸርች መቀመጥ አይችሉም። አንድ አልበም ከታወቁ በኋላ ነበር የሚባለው። አሁን ደግሞ አንድ መድረክ ላይ ቪዲዮአቸው ዩቲዩብ ላይ ብዙ ከታየ በኋላ ሆኗል። አሁን የት ቸርች ይሁኑ በቋሚነቱ ወዴት ያምልኩ ብዙ በቁጥር ብዙ እንትን ቢል አይታወቅም። ማንጋ ያገልግሉ ያው ቸርችም ይጋብዛቸዋል እንትን ይላል። አንድ ቦታ ሰሚት አያደርጉም እና ሰሚሽን ነው አንዱ የጠበቀኝ ወይም ደግሞ መሪዎችን ማማከሬ እነሱ ሪኮሜንዴሽን አልክንና ለወጣት ዘማሪያን በዚህ ምን ታስተላልፋለህ? አንድ ቤተክርስቲያን አጥቢያ ቤተክርስቲያን ላይ ሆኖ ማገልገል ብዙ ሲጎዱ እዛም ሁሉም ቦታ ሲታዩ ከዚያ አገልግሎት በጣም ረጅም ስለሆነ መንገዱ የሆነ ቦታ ላይ ሲደክማቸው ወይ ደግሞ ወዲያው የሆነ እንትን ሲሆን ይታያልና ይሄን ሜንሽን ስላደረክ ያንተን ልምድና ለነሱ ያለህ ምክር እስቲ። አዎ ህብረት ሎካል ቸርች አካውንታቢሊቲ በጣም በአንድ አማኝ አገልጋይ የሚለውን ይጨምራል። ግን በአንድ አማኝ ህይወት ውስጥ በጣም መሰረታዊ ነገር ነው ብዬ ነው ማስበው። ቢብሊካል ነው መጽሐፍ ቅዱሳዊ ነው ብዬ ማምነው። መሪዎች ሲኖሩን አገልጋዮች ሲኖሩን አገልጋዮች ያሉት እረኞች መሪዎች ያሉት የቤተ ክርስቲያን ስጦታዎች ናቸው። እነሱ ምን እንዲያደርጉ በተሰጣቸው ኃላፊነት ህዝቡን እንዲያስታጥቁ እንዲመግቡ የተሰጡ አገልጋዮች ናቸው። ስለዚህ በአንድ ሎካል ቸርች ውስጥ የተለያየ ስጦታ ያላቸው እግዚአብሔር ቃል እንደሚያስተምር አገልጋዮች አሉ። ስለዚህ አንድ ሰው በመንፈሳዊ ህይወቱ ኢየሱስ ክርስቶስን እየመሰለ ለማደግ የሚያስፈልገውን ነገር የሚያገኘው በሎካል ቸርች ውስጥ ነው። ኮንሲስተንትሊ በአንድ ቦታ ላይ ሆኖ ማለት ነው። ቢያጠፋ የሚገሰጽበት ጥሩ ደግሞ ህይወት ካለው ኢንካሬጅ የሚደረግበት ባይዘዌ ተግሳጽም እኮ በጣም ትልቅ እድል ነው። ይሄን ነገር አጥፍታል ብለው የሚገስጹ መሪዎች ሲኖሩ የምትሰማቸውና ሪስፔክት የምታደርጋቸው አገልጋዮች ሲኖሩ በጣም ትልቅ እድል ነው እና ልጆች ይገሰጻሉ፣ ይቀጣሉ። ለምን ነጋቸው ነገ ተነጎዳያቸው ትክክል እንዲሆን በትክክለኛ አይነት መንገድ እንዲያድጉ ስለሚፈለግ ተግሳጽም ራሱ በረከት ነው በፖዚቲቭሊ ከወሰድ ነው ማለት ነው። እና የሚቀኑልን ሰዎች ስላሉ ነው ተግሳጽን የምናገኘው። የሚያስቡልን ሰዎች ስላሉ መሪዎች አገልጋዮች ስላሉ ነው እንጂ ዝም ብሎ እንደ መንገደኛ ቢያዩን ማን ይደክማል? ግን ኬር የሚያደርጉ አገልጋዮች ስላሉ ነው ተግሳጽም እኮ። ስለዚህ ለተግሳጹም ለሁሉም ነገር እግዚአብሔርን ቃል ተምረንም በህብረት ውስጥ ለማደግ ሎካል ቸርች በጣም አስፈላጊ ነገር ነው ብዬ አምናለሁኝ። አንድ አማኝ ከቸርች አርባ ሊሆን አያስፈልግም። እሱ በጣም ወንደር የሚያደርግ አማኝ ካለ ለመሳት በተኩላው ለመነጠቅ ብዙ ቻንሱ ሰፊ ነው። ግን በህብረት ውስጥ የሚጠበቅ ከሆነ የሚመሩት ጋይድ የሚያደርጉት አገልጋዮች ባሉበት ህብረት ውስጥ የሚኖር ከሆነ እሱ ጤንነቱን ጠብቆ በጤና የሚያድግ አማኝ ይሆናል። ጌታውን እየመሰለ የሚያድግ አማኝ ይሆናል ማለት ነው። ወደ አገልግሎት ስንመጣም ለሴም ነው። አገልጋይ ሆን ማለት አድገን ጨረስን ማለት አይደለም። የጸጋ ጉዳይ ስለሆነ ወይንም ደግሞ አገልጋይ ሆን ማለት ይህን ቅድም ያልነውን ዲስፕሊን ለኛ ያስፈልገንም ማለት አይደለም። ለእያንዳንዱ አማኝ የሚያስፈልገው መንፈሳዊ ዲስፕሊን ለአገልጋዩም ያስፈልገዋል። እንደውም አገልጋዩ ያ ዲስፕሊን ከሌለው እንዴት ነው አገልጋይ ሊሆን የሚችለው? ከባድ ነው። ስለዚህ እነዚህ አይነት ዲስፕሊኖች ጤነኛ የሆነ መንፈሳዊ ህይወትና እድገት፣ ጤነኛ የሆነ ደግሞ አገልግሎት እንዲኖረን ያደርገናል። ስለዚህ ከዚህ አንጻር በአንድ
ህብረት ውስጥ ሆኖ ለነፍሳችን ስንል ነው በአንድ ህብረት ውስጥ ሆኖ ጌታን ማምለክ ማገልገል ጸጋችንንም ደግሞ ማካፈል በጣም ትክክለኛው መንገድ ነው ብዬ አምናለሁ አስባለሁ እንደዛ ነው ማስበው አገልጋዮችም ብንሆን ዘማሪዎችም ሰባኪዎችም ወተን ማገልገሉ በየቦታው ምን ጸጋ ማካፈላችን ሁላችንም የምናደርገው ነገር ነው ግን አንድ ቋሚ የሆነ ግን ህብረት ያስፈልጋል ቋሚ የሆነ ቤተክርስቲያን ቋሚ የሆነ መሪዎች እረኞች ያስፈልጉናል ብዬ አምናለሁ ለዚህ እንትን ግን በጣም የዳረጋቸውም ብለው ብለህ ታስባለህ ስላለ እንትኑ በጣም ብዙ ፑልፒት መፈለግ ብዙ መድረክ መፈለግ ነው ሞዴል ዘማሪዎች አልነበሯቸውም ከፊት የእውቀት ማጣት ነው ማለት ቸርች ለሶ ነው በየቦታው ማገልገል አታገኛቸውም ብዙ የህይወት የአገልጋይ ዲሲፕሊን ኮድ ኦፍ ኮንታክት የሌለበት አይነት አኗኗር አከንዲኖሪያ ምክንያቱ ምንድነው መሪ አገልጋዮቹ ዘማሪዎቹ ላይ ብቻ እንደዚህ ነው እንደዛ ነው ማለት ብዙ ደስ አይለኝም ግን ምክንያት ይሄ አብሮ የሚሰራ ስራ ነው ለምሳሌ የቤተ ክርስቲያን አገልጋዮች መሪዎች አይደሉም ወደ መድረክ የሚጠሩን እዚያም እንድናገለግል የሚመሩን ስለዚህ አሁን ብዙዎቹ ወጣቶች አገልጋዮች ናቸው አይደል ወጣት አገልጋዮች ናቸው ጋይድ የማድረግ የማሳየት ነገሮች ከአገልጋዮች ከመሪዎች ይጠበቃል መጀመሪያው ሲጀምር ማለት ነው ይሄ በእያንዳንዱ ቤተክርስቲያን ቢኖር ዲሲፕሊኑ ቢኖር በቀላሉ እነዚህን አገልጋዮች በጤነኛ መልክ እነሱ በሚጠቀሙበት መልክ ለነፍሳቸው በጌታ ዘንድ ላላቸው አገልግሎት የሚቆጠር ጌታ የሚከብርበት ብዙዎች ደግሞ የሚታነጹበት የበለጠ እኮ ያገለግላሉ የበለጠ ለረጅም ጊዜ ለረጅም ዘመን ጸጋቸውን እያደገ እነሱም በመንፈሳዊ ነገር እያደጉ ሊያገለግሉ የሚችሉ ናቸውና ከስተት ከተለያዩ አደጋዎች መንፈሳዊ ቀውሶች ተጠብቀው እንዲያድጉ የመሪዎችም የአገልጋዮችም የቤተክርስቲያንም ኃላፊነት አለበት ብዬ አስባለሁ ይሄ ግን በአንድ ሎካል ቸርች ብቻ የሚደረግ ሳይሆን እንደ አብያተ ክርስቲያናት በህብረት የሚመከርበት ነገር ነው መሆን ያለበት ምክንያቱም አንድ ሎካል ቸርች ብቻ ያንን አጥማውን እዚህ ጋር እንደዚህ አይነት አቋም ቢኖራት አንዷ ሎካል ቸርች ሌላው ጋር ደግሞ ሉዝ ሊሆን ይችላል ማንኛውም አይነት አገልጋይ መጥቶ ቢያገለግል ምንም ችግር የሌለበት ቦታ ሊሆን ይችላል ስለዚህ እንዲህ አይነት ነገር ስላለ አሁን ልጆቹ ወይንም እነዚህ አገልጋዮቹ ብቻ ላይ እንዲህ ናቸው እንደዛ ናቸው ብሎ ማለቱ ለኔ ይከብደኛል በጣም እንትን ነው ሰፊ ነው የነሱ እንደዛ መሆን ብቻ ያመጣው ችግር ሳይሆን አጠቃላይ እኔ አንድ ቤተክርስቲያን መሪ ከሆንኩኝ ስጋብዝ አገልጋዮችን ስጋብዝ ማን ነው የት ነው ሎካል ቸርቹ መንፈሳዊ ህይወቱስ አካሄዱስ ከጌታ ጋር ያለውስ ነገር ለሁለት ነገር ይጠቅማል አንደኛው ለራሱ ላገልጋዩ የሚጠቅም ነገር ነው ሁለተኛ ደግሞ ኃላፊነት ሰጥቶን ለምናገለግለው ህዝብም ደግሞ ጥንቃቄ ነው ብዬ አስባለሁ ችግሩ እንደውም ከኢንዲቪጁዋልስ አገልጋዮች ይልቅ በቤተክርስቲያን ደረጃ ያለ ችግር ነው ብዬ ነው የሚታየኝ እንደዛ ነው ምክንያቱም በግድ መጥተው አይደለም የሚዘምሩት ተጋብዘው እዚህ መጣቸው አገልግሎት ተብለው የሚያገለግሉትና ስለዚህ ችግሩ is not only individuals ላይ ብቻ ያለ leadership ስለ ከቨር ሶንግ ከምታስባለህ ፓስተር ስለ ከቨር ሶንግ ብዙ ጊዜ ለምን አነሳለሁ እሱን
ያው የተለያየ ጥያቄ አለው። አንዳንዱ ዘማሪው በህይወት እያለ በዛው እንትን መዝሙሩ እየተሰማ በዛው ጥራትም ድጋሚ መስራት ከተገባው መስራት እየቻለ አንዳንዴ ከዛኛው ስታንዳርድ አውርዶ አስፈላጊነቱን ጥቅሙን ሲደረግ ይታያል። ህይወት የሌለም ቢሆን ደረጃውን ያኛውን ያልጠበቀ ደረጃውን ጠብቀው ቆንጆ አድርገው የሚሰሩ አሉ። አስፈቅደው ግን የሰውን ዝማሬዎች እንደራስ ዝማሬ አድርጎ በደንብ ሪከርድ ተደርጎ በቪዲዮ ተቀርጾ በደንብ ድጋሚ አሬንጅ ተደርጎ ሙዚቃውን እንትን ተብሎ ምናምን ሲሰራ ይስተዋላል። ከቨር ሶንግ ይባላል። ከዛ በኋላ ሬሌቫንሱ ምንድነው? አንደኛ ጥቅሙ፣ አስፈላጊነቱ ያንተ እይታ ምንድነው በዚህ አኳያ? ሌላ ዳኒም ከቨር እንዲሰራበት አይፈልግም ሲባልም ሰማለሁ። እሱ ትክክል አይደለም። እሱ ትክክል አይደለም። እሱ የተሳሳተ ኢንፎርሜሽን ነው። በጣም ጥሩ ጎበዝ ልጆች አሉና አንዳንድ ጊዜ ጥሩ አድርገው ሲዘምሩ የምሰማቸው ልጆች አሉ። ደስ ነው የሚለኝ። በመጀመሪያ ደረጃ እግዚአብሔርን አመሰግናለሁ። ወጣቶች ኢንስፓየርድ ሆነው የኔን መዝሙር ጌታ የሰጠኝን መዝሙር አንስተው ሲዘምሩ ሳይ ለእኔ እንደ እድል ነው ማየው። ጌታ ይመስገን። ደስ አይልም? አንተ የሰራውን ነገር ሌሎች ሰዎች ሪኮግናይዝ አድርገው ሲዘምሩት ስታይ፣ አንዳንዶቹ በጣም ጥሩ በሆነ ዜማ በድምፅ በጥሩ ቅንብር ሲሰሩት ሳይ ደስ ይለኛል እና ምንም ተቃውሞ አንስቼ አላቅም ሪሊ። ወይንም ደግሞ ለምን ሰራህ ብዬ ያናገርኩት አገልጋይ ዘማሪም የለም። አንድ ነገር ግን የሚታየኝ ምንድን ነው፣ እነዚህ ሰዎች ይሄ እንደው ከእንትን አንጻር ነው፣ ከቅናት አንጻር፣ ለነሱ ከመቅናት አንጻር ነው። እኔ ስጀምር መዝሙር በራሴ መዝሙር አልጀመርኩኝም። መዘመር ስጀምር በሌሎች በእነ ታደሰ ሸቴ፣ ተስፋዬ ጋቢሶ፣ ደረጀ ከበደ እንደዚህ ያሉ ከኔ ፊት እንድሪያስ አዋዝ ከነሱ መዝሙሮች ነው መዘምር የነበረው ኢኒሻሊ። ከዛ በኋላ የቀስ እያለ የራሴን እግዚአብሔር የሚሰጠኝን መዝሙሮች የመዘመርኩ ስመጣ በዛ እያደግኩኝ ጊዜ ሰጥቼ ስመጣ በቃ የራሴን የሆነ ነገር እያስኩኝ መጣው ማለት ነው። በራሳቸው ነገር ሞር ዲሊጀንትሊ ሰርተው ወደፊት ቢያድጉ እመኛለሁ። ግን አሁን ሪሊ ሰሞኑን እንደውም በጣም ደስ እያለኝ የተባረኩ ሰማ ነበረ። ሶሻል ሚዲያ ላይ ቲክቶክ ላይ በጣም ራን ያደርጋል። ካንተ ውጪ ክፉ እና ደስ እያለኝ ነው የምሰማው። በህብረት ሆነው ወጣቶች ዳኒ እንዲሰራበት አይፈልግም የሚለውን ሀሳብ ከኔ የመጣው ታዲያ ወይ ሲባል ትሰማለህ? እኔ ሰምቼ አውቃለሁ። ከአሁን በፊት አንድ ሰው እንደዚህ ጠይቆኛል። እና የመለስኩት መልክ አንድ አይነት ነው። አሁን የመለስኩልህን መልስ ነው። እኔ ልጠይቅም አላሰብኩም፣ ግን ድንገት እንዲስትለኝ አይ እኔ ምንድነው አሁን ሶሻል ይሄ ዩቲዩብ ላይ ምን ላይ አንዳንድ ሰዎች ራሱ ነው የኔን ኦሪጂናል ስራ ሲስተሙ ይዛል ራሱ እንትን ይላል። ልክ እንደ ራሳቸው አድርገው አይነት ነገር የሚያደርጉ ሰዎች እሱ ትክክል አይደለም። እሱ ጀስት ቴክኖሎጂ ራሱ ይይዛል። ዩቲዩብ እሱ ኦፍ ኮርስ አልጎሪትሙ ይይዛል። ያ እንግዲህ ኦሪጂናል ስራ አሁን ለምሳሌ አዲስ አልበም ሲወጣ ኮፒ አድርጎ ራሱ አንተ የሰራውን ራሱ አንስቶ መጫን በሌላ ዩቲዩብ እንደሱ አይነት ነገሮች ኢቭን ዩቲዩብ ሚውዚኩን ሲሰራ አንድ ሰው ያንተን ከቨር ሲሰራ እዛ ላይ ያለውን ሚውዚክ ትንሽም ከሆነ ካልቀየሩት እንትን ካላሉት ያንተ ስለሚመስለው ኮፒ ነው ብሎ የሚይዘው። ኖቲስ ይሰጣል አውቃለሁ። እኔ በደም ሲስተሙ ስለማውቀው አውቃለሁ። ኖቲስ ይሰጣል። ግን እኔ አሁን እንደዚህ ከቨር የሰሩ ሰዎችን በምንም አይነት ቦታ ላይ እንደውም ፐርሰናሊ ካገኘኋቸው በጣም ደስ ይላል ነው የምላቸው እንጂ ለምን ሰራችሁ ብዬ አላውቅም። እንዳልኩ ነው ያ ቶታል ፕላጃሪዝም ነው ማለት ያንተን ስራ እንደራስ አድርጎ ማቅረብ ክርስቲያናዊም አይደለም። ሰው የለፋበትን
የህጉም እንትን ባይራሱ ሰሞኑን ለምሳሌ አንድ አይቲዩንስ ላይ ጭነውታል። ጭራሽ አይቲዩንስ ላይ እንደዛ ይችላል። አሁን እኔ ጉባኤ ላይ ያገለገልኩትን መዝሙር የዚህኛው አሁን አይደለም በቅርብ ጊዜ እዚህ ሀገር ያገለገልኩትን መዝሙር አይቲዩንስ ላይ ፐብሊሽ አድርገውታል። አሁን ይሄ በጣም በጣም ነውር ነው። እንደዚህ አይደረግም። እንደዚህ አይነት ነገሮች ሪሊ ጥሩ ዲስፕሊን አይደለም ይሄ። በተረፈ ግን አሁን ወጣቶች ተነስተው መዝሙር ሲዘምሩ ሪሊ ደስ ነው የሚለኝ። አንደኛ መዝሙር የእግዚአብሔር ነው። መዝሙር የእግዚአብሔር ነው። እግዚአብሔር ነው መዝሙርን የሚሰጠው። ሲሰጥ ደግሞ ለቤተ ክርስቲያን ነው ሰጠው እና ዋንስ እንዳውም ከኔ ከወጣና ከዘመርኩት እኮ የኔ አይደለም፣ በቃ እግዚአብሔር ለቤተ ክርስቲያን ሰጥቷል። ማንም ሰው በጉባኤ እንዘምረው የለ ለምሳሌ በጉባኤ እኮ እንዘምራለን እና የተሰጠው ለቤተ ክርስቲያን ስለሆነ እኔ አሁን የሚነሱ ወጣቶች ቢዘምሩት ምንም ቅሬታ የለኝም። በጣም ደስተኛ ነኝ። እንደውም ደስ ነው የሚለኝ። ጌታ ይባረክ። ደስ ይላል። ያኛውን እኔም አጥብቄ እቃወማለሁ። ወንጀልም ነው፣ ፕላጃሪዝም ነው። ከክርስቲያን እንትን የሚወጣ ነው። የሰውን ሀቅ የሰውን ንብረት እንደ ራስ አድርጎ ማቅረብ ነውር ነው። እሱ ላይ እኔም እቃወማለሁ። ስነ መለኮት ትምህርት ቤት ሄዳል ፓስተር ዳኒ አይደል? አዎ ማለት ይቻላል። አብዛኛውን ሚውዚክ እና ቲዮሎጂ የመጀመሪያ ዲግሪን ስሰራ እንደዛ ነው፣ ሴክሬድ ሚውዚክ። ከዛ ሰከንድ ዲግሪም ስሰራ ከዛ ኢራቅ አይደለም ወርሺፕ ስተዲ ነው፣ ግን ሃየር ሌቭል ቴዎሎጂ ኮርሶችን ኢንክሉድ ያደርጋል። አሜሪካን የተማርኩ ነው። ማስተርስ ፕሮግራም አሜሪካ ነገር ለማሪያ እንዲህ በእውቀት ራሳቸውን እንዲያሳድጉ ምናምን ጸጋ አለ። እንግዲህ ጸጋ ዝማሬ ችሎታ ነው። ጸጋ መጀመሪያ ባንተ እሱን ለልና ከዛ ጸጋ ነው፣ እግዚአብሔር ጸጋ ነው። እግዚአብሔር ችሎታ አይመጣም። ትሬን ፕራክቲስ ማድረግ አለብን፣ ልምምድ ማድረግ አለብን፣ ራሳችን ኢኩዊፕ ማድረግ አለብን። ናቹራል ታለንትስ ስጦታ ነው አይደል? ጊፍት ነው። ማን ነው ያንን የሚሰጠው? እግዚአብሔር ነው ብዬ ነው የማስበው። ከዛ ደግሞ መልእክት ሲሰጠን በመንፈስ ቅዱስ ኢንስፓየርድ ስንሆን እግዚአብሔር ዝማሬን የሚሰጥ አምላክ እንደሆነ መጽሐፍ ቅዱስ ይናገራል። በመዝሙረ ዳዊት ምዕራፍ 40 ላይ ለአምላካችን ምስጋና መዝሙርን በሌሊት በአፌ ጨመረ ይላል የእግዚአብሔር ቃልና መዝሙር አፋችን ይጨምራል እግዚአብሔርና ስጦታ ነው፣ የእግዚአብሔር ስጦታ ነው ብዬ ነው ማምነው። ግን አሁን ለምሳሌ ቃሉን የማስተማር ስጦታ ለአንድ ሰው ቢሰጠው ምን ያደርጋል? ቃሉን ያጠናል፣ ራሱን ኢኩዊፕ ያደርጋል። መጽሐፍ ቅዱስ ትምህርት ቤት ገብቶ የበለጠ የእግዚአብሔርን ቃል በበለጠ መልኩ ይማራል። ስጦታው የእግዚአብሔር ነው፣ ግን ደግሞ ዲሊጀንትሊ ማጥናት አለበት፣ ማንበብ አለበት። ጳውሎስ አሁን ለጢሞቴዎስ እንዲያነብ ይመክረዋል እና እንደዚህ የሚጠቅም ስለሆነ ብሎ የእግዚአብሔርን ቃል በደንብ እንዲያነብና እንዲያጠና ይመክረዋል። ሚውዚክም እንደዛው ነው። እግዚአብሔር ስጦታውን ሰጥቶናል፣ ግን ራሳችንን ማስተማር አለብን፣ ኢኩዊፕ ማድረግ አለብን። ከኛ ባለፈ ለቤተ ክርስቲያን ጥቅም እንዲሆን ለሌሎች ደግሞ ለማስተላለፍ፣ ለማስተማር፣ ጋይድ ለማድረግ ያገለግላል ብዬ አስባለሁ። እና እድሉ ካለ ሁሉም ሰው በአንድ ጊዜ ያን እድል ላይ ያገኝ ይችላል። እኔ እግዚአብሔርን አመሰግናለሁ እድሉ ስለሰጠኝ። እድሉ ካለ ራስን ኢኩዊፕ ማድረግ መማር በጣም መልካም ነገር ነው ብዬ አስባለሁ። እግዚአብሔር ይመስገን። ፓስተር በድሉ ጋር አሁንም በዚህ ነበረው። ቅድም እንግዲህ ስለ መሪነት መሪዎችን ማማከር ማስተል ብዙ ጊዜ ያለበት ቤተክርስቲያን ይታወቃል። አሁን ቅርብ ጊዜ እዚህ ፕሮግራም ላይ ቃል እግዚአብሔር የሚያካፍሉት እሳቸው ነበሩ። መጽሐፍ የሚሳቸው ተመርቆ ነበር። ኢትዮጵያ ያለን አማኞች በሩቅ ነው የምናውቃቸው። ፓስተር በድሉ ይርጋ ወይ መጽሐፍ የተወሰነ መጽሐፍ እኔ አንድ መጽሐፍ ነው ግንቻ ያነበብኩት፣ ባለፈው የወጣ የሮሜ ማባሪያ
ምን አይነት ፓስተር ናቸው? አታችመንታችሁ እንዴት ነው? ለአንተ መንፈሳዊ አገልግሎት ያላቸው ሮል አሁን እንዳለበትም ምን ያህል ነው? እንግዲህ አብረን ማገልገል ከጀመርን ከ16 ዓመት በላይ ሆነን በአንድ አጥቢያ ቤተክርስቲያን። ፓስተር በድሉ ለእኔ ብቻ እድገት ሳይሆን አብረውት ለሚያገለግሉ አገልጋዮች እድገት በደንብ ኮንሽስሊ የሚያስብ አገልጋይ ነው። እንድንማር ኢንክሬጅ የሚያደርግ በቃ እሱ በቻለው መጠን እዛ ያሉ አገልጋዮች ራሳቸውን ኢኩፕ እንዲያደርጉ በየትኛውም ኦል ራውንድድ እንዲሆኑ በቅንነት አስቦበት የሚሰራ አገልጋይ ነው። ጥሩ ሃርመኒ ሰጥቶናል፣ እግዚአብሔር ይመስገን። እና በጣም ወደው አገልጋይ ነው። እኔ በጣም ተጠቃሚ ነኝ እዛ እንደሱ አይነት መሪ ስር ሆኜ ለማገልገል እድል በማግኘቴ በጣም ተጠቃሚ ነኝ። እግዚአብሔርን ስለዛ በጣም አመሰግናለሁ። ጌታ ይባረክ። ቅድም መግቢያ ላይ ባለትዳር ነው፣ የሁለት ልጆች አባት ነው ብያለሁ። ባለቤትና በጣም በሚያስቀና ህይወታችሁ ብዙ ሰው ምሳሌ ያደርጋቸዋል። ማህበራዊ ሚዲያ ላይም የእናንተ አኒቨርሰሪ በመጣ ቁጥር ብዙ ሰው ነው ኤግዛይትድ የሚሆነው፣ በደንብ ናፑሽ የሚያደርገው። ያው በርቀት ነው የምናውቃት የተደበቀች። ስለ ባለቤትም ብታወራኝ፣ ስለ ልጆች ሾርት ነገር። ቴንክ ዩ። አይ ደስ ይለኛል። እህቴ የሚወዳት ባለቤቴ ስሟ ሽርሽር ይባላል። ብዙ ጊዜ መድረክ ላይ ስወጣ እሱን ተናግሬ ነው መጀመሪያው። ማላቀው ጉባኤ ከሆነ አዲስ ጉባኤ ከሆነ በጣም የተወደደች እህት ናት። ኢየሱስን ትወዳለች። ጌታ በሰጣት ጸጋ እግዚአብሔርን ለማገልገል ደስ የሚላት ናት። ቤተክርስቲያን ውስጥ ባሉ አገልግሎቶች ውስጥ በደንብ ትሳተፋለች። ለምሳሌ በወንጌል ስርጭት ላይክ ዋን ቱ ዋን ምስክርነት ውጪ ብትላት ትወጣለች። ጸሎት ውስጥ ታገለግላለች። ችልድረን ሚኒስትሪ ላይ ታገለግላለች። ከዛ ለባሏና ለልጆቿ ደግሞ መልካም ሚስትና መልካም እናት ናት። ስለዚህ አሁን በቃ ልጆቻችን ስላደጉ አብረን ትንሽ ትራቭል ማድረግ እድል አግኝተናል። አሁን መታ ነበር አይደል? ለፕሮግራሙ መታለች። ባለፈውም ሳደርግ መታ ነበር። እሷና ሴት ልጄ መተው ነበር እና በጣም መልካም ቀና የሆነች ፖዚቲቭ የሆነ አስተሳሰብ ያላት የተወደደች እህት ናት። እኔ ባሏ ደግሞ በጣም ነው የምወዳት። ልጆቻችን በጣም የተባረኩ ናቸው፣ እግዚአብሔር ይመስገን። ጥሩ ልጆች ናቸው። ጌታን ይወዳሉ፣ ጌታን ያመልካሉ እና በዛ በጣም ደስተኞች ነን፣ እግዚአብሔር ይመስገን። በቅርቡ ኖቬምበር ላይ ህዳር ወር ውስጥ 25ኛ ዓመታችንን አከበርን። የጋብቻ አይቻለሁ። የጋብቻ ሃፒ አኒቨርሰሪ በዚህ ቴንክ ዩ አከበርን። ስለዚህ የብር ኢዮቤልዩ ማለት ነው። እንደሱ ነው አይደል? ስለዚህ half of your age ከሽርሽር ጋር ይኖርከው ማለት ነው። ምን አይነት ብለሲንግ ነው! እግዚአብሔር ይመስገን። ከልጆች ዘማሪ ሆነ የለም? ግሬስ ባለፈው አይታታል። እዚህ አብረን አገለገልን። መታን እዛ ምስራቅ መሰረተ ክርስቶስ የዛ አልነበርኩም፣ አገለገለች። አብረን ዘመርን። ዘማሪ ሆነች። she's a worship leader። አሁን እንግሊሽ ቸርች አለ፣ እዛ ላይ በአምልኮ መምራት ታገለግላለች። ሲሪየስሊ ጥሩ ዘማሪ ናት። አማርኛ ያወራሉ? እሷ በጣም ታወራለች። ወንዱ ልጄ በትርጉም ይሞክራል። በጣም ደስ የሚል ይሄ ትልቅ መባረክ ነው። በሱኛው ህይወት በጣም ምሳሌ ናችሁ። ፓስተር ዳኒ በጣም የሚታወቅበት በቃ ይሄ ጭምት በጣም ረጅም ጊዜ ህይወቱን ጠብቆ የኖረ ምሳሌ የሚሆን ህይወት ያለው አገልጋይ ነው። ፓስተር ዳኒ ወድቆ ተሳስቶ ያውቃል? በክርስትና ጉዞ ውስጥ መውደቅና መነሳት ያለ ነው።
ስለዚህ ምንድነው ትልቁ ቁም ነገር ወድቆ አለመቅረት ነው። ተነስቶ ጌታን ታምኖ ወደፊት መገስገስ ነው። ክርስቲያን ይወድቃል፣ ይነሳል፣ ተስፋ አይቆርጥም፣ ወደፊት ይሄዳል እና የክርስትና ህይወታችን እንደው ተጀምሮ እስኪያልቅ ድረስ ስሙዝ ነው፣ ምንም ነገር ነክቶኝ አያውቅም፣ እንከን የለብኝም የምንለው ህይወት አይደለም። ግን በእግዚአብሔር ጸጋ እንታመናለን፣ እንደገፋለን። ስለዚህ እንደው ወድቄ አላውቅም፣ ደክሞኝ አላውቅም ብሎ ለማለት ራሱ ትንሽ ግብዝነት ነው ብዬ ነው ማስበው። ሰዎች እስከሆንን ድረስ አፕ ኤንድ ዳውንስ ይኖራሉ። ግን የሚያበረታው ጌታ ስላለ፣ የሚደግፈን መንፈስ ቅዱስ ስላለ፣ የሚያነሳን ቃሉ ስላለ እንገሰግሳለን ወደፊት። አሜን። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። አሜን። እኔ ኦልሞስት የተወሰኑ ሀሳቦችን ጨርሻለሁ። አንተ ግን የምታስተላልፈው መልእክት ካለ ለወጣት ዘማሪያን፣ ለወጣት አገልጋዮች፣ ዛሬ ላለችው ቤተክርስቲያን ሞዴል አገልጋይ ስለሆነ የምትለው ነገር ካለ፣ ብዙ ብለናል፣ የምትለው ነገር ካለ እድሉን ልስጥ። ቴንኪው። እግዚአብሔር ይባርክ። አሜን። ትልቁ መቼም ምሳሌያችን ሞዴላችን ጌታችን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስን በዕብራውያን ላይ ትኩር ብለን ወደሱ እንድንመለከት እና ሩጫችንን እንድንሮጥ እሱን እንድናይ ትልቁ ምሳሌያችን እንዲሆን የእግዚአብሔር ቃል ያስተምረናልና ጌታ ይመስገን ስለቀደሙ ከፊታችን ስላሉ ሕያዋን ምስክሮች እግዚአብሔር የተመሰገነ ይሁን። ግን ኢየሱስ ክርስቶስን ማየት ትኩር ብለን ማየት ያስፈልገናል። እንደሱ ለመሆን እሱን ትኩር ብለን ማየት አለብን። እንዴት ሩጫውን እንደጨረሰ፣ እንዴት እንደታገሰ፣ በመስቀል ላይ እንዴት እንደታገሰ እሱን ሁሉ ትኩር ብለን ማየት ለሩጫችን በጣም ትልቁ በጣም ጠቃሚው ነገር ነውና ለአገልጋዮች እንደኔ ለሚያገለግሉ ሁሉ ከዚህ የሚበልጥ ነገር የለም። ኢየሱስን ሁልጊዜ እሱን ትኩር ብለን እንየው። እሱ ትክክለኛው ምሳሌያችን ነው፣ እንከን የሌለበት። በቃ ይሄ ጎለዋል የማይባል ትክክለኛ ሞዴላችንና ምሳሌያችን እሱ ስለሆነ እሱን ትኩር ብለን እንየው። በጣም እንዘልቃለን ኢየሱስን ካየ ነው። ቅድም ሌላው እንደኔ እንደሚያገለግሉ አገልጋዮች በርቱ ነው። እግዚአብሔር ይባርካችሁ፣ በርቱ። ጌታን ማገልገል ትልቅ ፕሪቪሌጅ ነው፣ ትልቅ እድል ነው። እግዚአብሔር ደግሞ የሚያሳድግ አምላክ ነው። ጌታን አጥብቀን መያዝ፣ ቃሉን አጥብቀን መያዝ፣ ከመንፈስ ቅዱስ ጋር ጀኒውን የሆነ ህብረት ከጸሎት ጋር እግዚአብሔር ጸጋ ባበዛልን መጠን ከጌታ ጋር ማሳለፍ በጣም ትልቅ ነገር ነው እና ጌታ በዚህ ይርዳን ብዬ እላለሁ። የኢትዮጵያን ቤተክርስቲያን እግዚአብሔር ይባርክ ብዬ ነው ምለው። አንተንም እግዚአብሔር ይባርክ። ቴንኪው ድሉን ስለሰጠኸኝ። ጌታ ይባርክ። እኔንም አክብረ ስለመጣ ደግሞ እኔም በጣም አመሰግናለሁ። ቴንኪው ስላከበርከኝ፣ ቫልዩ ስላረከኝ። እግዚአብሔር ይባርክ። ተባረክ። አሜን። ፓስተር ዳኒ ጋር ዛሬ ባደረግኩት ፕሮግራም በጣም በጣም ደስተኛ ነኝ። መግለጽ ስለምፈልግ ነው። በጣም የምወደውን የማከብረውን ዝማሬዎቹን የሰማሁት በጌታ በተለይ አዲስ በሆንኩባት ወራቶች በደንብ ህይወቴ ውስጥ ሚኒንግፉል የሆነ ትዝታዎች ያለውን ዘማሪ ሆስት በማድረጌ በጣም ደስተኛ ነኝ እና እግዚአብሔር ይህን እድል ስለሰጠኝ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ቸር ቆዩን። ስለተከታተላችሁ፣ አብራችሁን ስለሆናችሁ፣ ስለምትሰጡን ኮሜንት፣ ስለምታበረታቱን፣ ስለምትደውሉልኝ በየጊዜው በተለይ ከውጭ ሀገር ከተለያዩ ክፍለ ሀገራት መልክቶች ስታዩ እየደወላችሁ በጣም የምታበረታቱኝ ሰዎች ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ሻሎም።